ከተማ ኮሪዶሮች ልማት ተገቢነት አስፈላጊነትና ትግበራ ላይ የምሁራን ምልከታ የምናካሄድበት ነው። የበዛውን ደግሞ ከእናንተ ግብዓት የምናገኝበት ነው። አሁን በአዲስ አበባ ከተማ እየተካሄደ የሚገኙት የኮሪዶሮች ልማት አንጻር ሰዎች ሁለት ጎራ ውስጥ ገብተዋል። መታደስ አለበት እስከ መቼ እንደዚህ ባለ ሁኔታ እንኖራለን የሚሉ አሉ። በሌላ በኩል ጊዜ ሊሰጠን ይገባል። የቅርስ ጉዳይ እንዴት ነው ፈጠነ ሳምቲንግ የሚሉ ነገሮች አሉ። ነገር ግን በ10 ዓመቱ ስትራቴጂክ ፕላን ውስጥ ተቀምጧል። ፕላን ውስጥ ከተቀመጠ መቼ ይሰራ ጊዜው መቼ ነው የሚሉት ዛሬ ግን መሰማት ያለባቸው ድምጾች የሚሰሙበት ነው። የከተማ ፕላን ባለሙያዎች፣ መሐንዲሶች፣ አርኪቴክቶች እዚህ አሉ። ጥናታዊ ጽሑፍ ያቀርባሉ፣ የእናንተንም ሐሳብ ይወስዳሉ። ከእናንተ የሚነሱትን ጥያቄዎች ደግሞ እነሱ ሙያዊ ማብራሪያና ምላሽ የሚሰጡበት ይሆናል ማለት ነው። አሁን ቀጥታ የምናልፈው ወደ እንኳን ደህና መጣችሁ ንግግርና የዕለቱን ክብር እንግዳ ወደ መጋበዝ ይሆናል። መንግስት ከምርጫ ማግስት ጀምሮ ስልጣንን ከኃላፊነትና አደራ ጋር በእምነት የሰጠው ህዝብ በታማኝነትና በቅንነት ለማገልገል አዲስ የለውጥና የብልጽግና ሐሳቦች በማስተዋወቅ በሀገራችን አመርቂ ውጤት ያስገኙ ስራዎች እየተገበረ ይገኛል። በዚህ ሐሳቤ ከተማችን አስተዳደርም በረጅምና መካከለኛ ጊዜ የልማት እቅድና ፍኖተ ካርታ በመመራት የከተማችን ገጽታ የሚያድሱ ነዋሪውንም በማህበራዊ ኢኮኖሚያዊ ዘርፎች ተጠቃሚ የሚያደርጉ የልማትና ሰው ተኮር ስራዎች ተገብር ቆይቷል፣ በመተግበር ላይ ይገኛል። በሂደቱ ልዩ ትኩረት ከተሰጣቸው ጉዳዮች አንዱ ከተማችን ያረጀ ገጽታ ለመቀየር ለኑሮ ለስራ ይበልጥ ምቹ ማድረግ ነው። ይህን ዓላማ ለማሳካት ተቀርጾ በአሁኑ ወቅት በከፍተኛ ርብርብ እየተሰራ ያለው ደግሞ የኮሪደር ልማት ፕሮግራሞች ነው። ኮሪደር ልማት ተግባራ ከተማችንን ያለመችውን የከተማ ልማት ራዕይ ለማሳካት እንደ ከተማ በተናጠል የለሙትን ፕሮጀክቶች በማስተሳሰር የከተማ አዲሱ ልማት ገጽታ ጎልቶ እንዲታይ የሚያስችል ነው። ያረጁትና የከተማ አካባቢዎች መልሶ በማልማት የከተማችን ስብራቶች ከመሰረቱ ለመጠገን የሚያስችሉ ዘርፈ ብዙ እድሳቶችን በማካሄድ እርጅና የተጫጫናቸውና በማህበራዊ ኢኮኖሚያዊ እንቅስቃሴዎች የተቀዛቀዙባቸው አካባቢዎች ዳግም ህይወት እንዲዘሩ ለማድረግ የታሰበ ነው። የልማት ሂደትም የከተማዋን የልማት እቅድ እና ህዝቧ መክሮበት ያጸደቃቸውን ህግና አሰራሮች በመከተል እየተፈጸመ ሲሆን በሂደቱና በሚጠበቀው ውጤት ዙሪያ ከሁሉም ጉዳዩ ከሚመለከቱ አካላት ጋር ግልጽ አካታችና አሳታፊ ውይይት በማድረግ መግባባት እየተፈጸመ ነው። በልማቱ ምክንያት ከመኖሪያ ወይም ከስራ ቦታ ለሚነሱ የህብረተሰብ ክፍሎች በውይይቱ በተደረሰበት ስምምነት መሰረት አስፈላጊው እየተፈጸመ ይገኛል። ይህም ድሮ ይኖሩበት ከነበረው ያረጀ የወዳደቀና የማይመች ቤት ወጥቶ ንጹህ ወደ ሆነው ለመኖሪያ ምቹ ወደ ሆነው ስፍር ተዛውሮ የተሻለ መኖሪያ ቤትም የተሰጣቸው ሁሉ እየመሰከሩ ይገኛሉ። ልማቱ ሲጠናቀቅ ደግሞ መላው የከተማችን ነዋሪ ተጠቃሚ እንዲሆንና ይሄው ልማት ለቀጣይ የተሻለ ስራ ቤንችማርክ እንደሚሆን ከወዲሁ እርግጠኛ ሆኖ መናገር ይቻላል። ይህ የከተማችን የማደስ እንደስማ ውብ ከተማ ለማድረግ የሚደረገው ጥረት በታሰበው ጊዜ ግቡን እንዲመታ ሁሉም የህብረተሰብ ክፍል የተቀናጀ ርብርብ የማይቆራረጥ ድጋፍ ማድረግ ይጠበቅበታል። ለከተማችን ብሎም ለሀገራችን ራዕይ ስኬት አስፈንጣሪ ግብአቶች ይገኛሉ ተብሎ ይጠበቃል። ውይይቱ መድረኩ በይፋ የተከፈተ ነው። አበስራለሁ። ፍሬያማ ውይይት ጊዜ እንዲሆንላቸው ይመኛለሁ። መልካም የውይይት ጊዜ ይሁንላቸው። አመሰግናለሁ። የተለያዩ ሐሳቦች አሉ። የሐሳብ ሽኩቻዎች አሁንም ቀጥሏል። ግን የቱ ጋር አምጥተን እናስታርቃቸው? እነሱን ነው ከባለሙያዎች አንደበት ፈረንጆች from horse mouth የሚሉት ዛሬ የምንሰማው ማለት ነው። በዚህ መሰረት 5 እንግዶች አሉን። ዶክተር ሂርጳ በሪሶ፣ አቶ ጎሳይ በቀለ፣ አቶ ዳዊት በንቲ እጩ ዶክተር ናቸው። እንደዚሁም ደግሞ ዶክተር ኢንጂነር ሸታየው ክንፉና እንደዚሁም ኢንጂነር ሞገስ ጥበቡ ይገኛሉ። የመጀመሪያው አቅራቢ የሚሆኑት ዶክተር ሂርጶ በሪሶ ይሆናሉ። የከተማ ማደስና የኮሪደር ልማት ሳይንሳዊ ዳራ ላይ ፎከስ አድርገው ያቀርባሉ። ከተማ ያው ይፈጠራል፣ ያድጋል፣ ያረጃል። በዚህ ሂደት ውስጥ በጣም ሰፋፊ ኮንሰፕቶች አሉ። ከተማ የመፈጠር ዓላማዎች ብዙ ናቸው። ከተማ እንደ አድሚኒስትሬቲቭ ሲት ሆኖ ሊፈጠር ይችላል፣ ወይንም ደግሞ የመንግስት መቀመጫ ሆኖ ሊፈጠር ይችላል፣ የሚሊተሪ ካምፕ ሆኖ ሊፈጠር ይችላል። መነሻዎቹ ብዙ ናቸው።
ግን ከዛ በኋላ ደግሞ ያድጋል፣ እየሰፋ ይሄዳል። በውስጡም የተለያዩ ኢኮኖሚ ህዝቦች ቁጥር ይጨምራል። የህዝብ ቁጥር ሲጨምር ደግሞ የኢኮኖሚ አቅሙም ከተማ በዛው መጠን እያደገ ይሄዳል። ከዛ በኋላ ደግሞ በተለይ መሀል ከተማው መጀመሪያ ከተማ የሚመሰረትበት በእድሜ በተለያየ ምክንያት እያረጀ ይሄዳል። በተለይ በመሀል አካባቢ ያሉት በተለያዩ ምክንያቶች የሚያረጅበት አንዱ እድሜ ሆኖ፣ ሌላው ደግሞ የከተማው ፕላን ከጊዜው ጋር ያለመመጣጠን። በዘመኑ ለምሳሌ አዲስ አበባ ሲመሰረት የነበረው የትራንስፖርት ነገር አልነበረም፣ በእግር ነው። መሀል ከተሞቹ ለትራንስፖርት የሚመቹ ሳይሆን ለእግረኛ የሚመቹ ናቸው። እንደዛ አይነት ተመሳሳይ ነገር አለ። ስለዚህ ከተማ ደግሞ የከተማው መሀል መገለጫዎቹ ምንድን ናቸው? በዋናነት የከተማ መሀል ነው የሚያረጀው። መገለጫዎቹስ ምንድን ናቸው? አንደኛ ማህበራዊ ጉስቁልና ይታያል። ይሄ ሶሻል ኢልስ የምንላቸው ብዙ ከማህበራዊ ጋር የተያዙ ችግሮች የሚታይበት ኤሪያ ነው የሚሆነው መሀል ከተማ። ሁለተኛው ምጣኔያዊ ሀብታዊ ድቀት፣ በዋናነት ድህነት በጣም የሚንጸባረቅበት ኤሪያ ነው። በተለይ ባላደጉ አገሮች ወይንም ደግሞ በማደግ ላይ ያሉ አገሮች ላይ አብዛኛው ከገጠር ወደ ከተማ የሚመጣው የመጀመሪያ ማረፊያ የሚሆነው መሀል ከተማ ላይ ነው። በዚህ ምክንያት በጣም ከፍተኛ ጥግግት ያለበትም ቦታ ነው ማለት ነው። ሌላው ደግሞ አካባቢ ብክለት በጣም ጎልቶ የሚታይበት ነው። በጣም ከመጠጋጋቱ የተነሳ የመሰረተ ልማት እጥረትም ስላለበት ቦታው አክሰሰብል ነው፣ በጣም ለመሰረተ ልማት ቅርብ ነው። ግን በአብዛኛው በጣም የሚገርመው አንዱ ትራጀዲ መሀል ከተማ አክሰሰብል ኤሪያ ነው። ምናልባትም የኢንፍራስትራክቸር እጥረት ሊገጥመው የሚችለው ፔሪፌሪ ላይ ያለው ነው ተብሎ ሊታሰብ ይችላል። ግን መሀል ሆኖ በጣም የመሰረተ ልማት እጥረት አለበት። ከተማ የሚለማባቸው የተለያዩ አማራጮች አሉ። በድሮ ዘመን ከነበረው ቡልዶዚንግ ቶታሊ ዝም ብሎ ጠርጎ ያንን ሴትልመንት ማጥፋት፣ እንደገና ደግሞ ያንን ኤሪያ መልሰው ማልማት፣ ሪሃቢሊቴሽን፣ ሪጀነሬሽን፣ ሪቫታላይዜሽን፣ ሬትሮፊቲንግ፣ በተለይ አሁን ከኮሪደር ዴቨሎፕመንት ጋር ተያይዞ የአርበን ሬትሮፊቲንግ ኢንተርቬንሽኖች አሉ፣ የአፕግሬዲንግ ኢንተርቬንሽኖች አሉ። ከነዚህ ውስጥ እንደ የአገሩ ሁኔታ እንደ ነባራዊ ሁኔታ ተግባራዊ ይደረጋሉ ማለት ነው። እነዚህ የተለያዩ አማራጮች አሉ ከተማን ለማደስ። ስለዚህ ጥቅሞቹ ምንድን ነው? ይህን ከተማ ማደስን ወይም አርበን ሪኒዋል የምንለውን ትኩረት ተደርጎ በብዙ ያላደጉ አገሮች ወይም ደግሞ በማደግ ላይ ያሉ አገሮች የሚተገበር ነው ከተማ ማደስ። በዚህ ወቅት ጥቅሞቹ ምንድን ነው? በተለይ በአዳጊ አገር ያለው ኢኮኖሚያዊ ጠቀሜታ የመሀል ከተማ መሬት ዋጋ ከፍ ያለ በመሆኑ ብዙ ለልማት የሚውል ገንዘብ መሰብሰብ ያስችላል። ምክንያቱም ለኢኮኖሚ መሰረት የሆኑት ካፒታል፣ የሰው ኃይል እና መሬት ነው። ከነዚህ ውስጥ ደግሞ በተለይ ያላደገው አገር እንደኛ አገር ያለው አገር የካፒታል በቂ ካፒታል የለውም። ካፒታሉን ደግሞ ከመሬት ጄኔሬት ማድረግ አለበት፣ ያንን ማምጣት አለበት። ያንን ለማምጣት ደግሞ በከተማ ማደስ ወይንም በአርበን ሪኒዋል ኢንተርቬንሽን ማድረጉ የከተማው የተሻለ ገቢ እንዲሰበስብ ያስችላል ማለት ነው። መሰረተ ልማት ይሻሻላል። ስለዚህ የህብረተሰቡ የተሻለ እንዲሆን ያደርጋል። ሌላው መሰረተ ልማት አሁን ትልቁ ቻሌንጅ ቅድም ያነሳ ነው። በተለይ በመሀል ከተማ አካባቢ ያለው ችግር መሰረተ ልማት የለውም። ቦታው ለመሰረተ ልማት ቅርብ ሆኖ ለመሰረተ ልማቶች ሁሉ መነሻ ቅርብ ሆኖ ግን መሰረተ ልማት የለውም። ከተማ ማደስ ኢንተርቬንሽን ሲደረግ እነዚህ የመሰረተ ልማት ችግሮች ይቀረፋሉ። እንደገና ኢንቨስትመንትን ይስባል። ያንን ቦታ በመልሰን በጣም ሴንተር ናቸው። ከተማ ዳር ወደ ሴንተር ስንመጣ የመሬት ዋጋ በጣም ከፍ ያለ ይሄዳል። ስለዚህ መሬትን ደግሞ በጣም ኢንቴንሲቭሊ ነው መጠቀም ያለብን ሴንተር ላይ ያለውን። ስለዚህ ለተለያየ ኢንቨስትመንቶች በደንብ ከተማውን በሃይ ራይዝ ቢልዲንግ ማልማት ለሚችሉት በማቅረብ ያንን የኢንቨስትመንትን አቅም ያጠናክራል። ኢንቨስትመንት ካለ ደግሞ የስራ እድል ይፈጠራል፣ ጽዱ አካባቢን ይፈጥራል፣ ወንጀልን ይቀንሳል። እንዳውም በአንዳንድ የወርልድ ባንክ ጥናት ዶክሜንቶች የሚያመለክቱት ፖሊስና የተለያዩ የጸጥታን የሚጠብቁ አካላትን ከማሰማራት አካባቢን መልሶ ማልማት
በደንብ የሴኩሪቲን ጉዳይ አድሬስ እንደሚያደርግ ነው የሚያነሱ። ስለዚህ ወንጀልን የመቀነስ ሚናው በጣም ትልቅ ነው የሚሆነው። ሌላው የቱሪዝም ገቢን ይጨምራል። በጣም ሲግኒፊካንት በሆነ መጠን የቱሪዝም ገቢን ይጨምራል። የንብረት ግምትን ፕሮፐርቲ ቫልዩን ከፍ ያደርጋል። ስለዚህ የንብረት ታክስ ፕሮፐርቲ ታክስ ገቢን ይጨምራል። ቅርጾች በተሻለ ሁኔታ እንዲጠበቁ ያደርጋል። ያሉት ቅርጾች እየበሰበሱ እየደቀቁ ከሚሄዱ እንደገና ኤሪያው ላይ ኢንተርቬን ሲደረግ የተሻሉ ቅርጾቹ በተሻለ ሁኔታ ጥበቃ እንዲደረግ ያግዛል እና ብዙ ነገሮች ማንሳት ይቻላል። የከተማ ማደስ ተግዳሮቶች ምንድን ናቸው? የከተማ ቦታዎችን በበላይነት ለመቆጣጠር ያለው ፍላጎት አንዱ ቻሌንጅ ነው። ከተማ ማደስን ተግባራዊ እንዳይሆን የሚገጥመው ቻሌንጅ ሄጀሞኒክ ኤንድ ሬዚስታንስ ዲስኮርስ ሰራውንድ ዘ ዴቨሎፕመንት ኤንድ ራይት ቱ አርባን ስፔስ የሚለው አንዱ ዋናው ነገር ነውና ራይት ቱ ሲቲስ የሚሉት እንደ ዴቪድ ሃርቬይ የሚያነሷቸው ነገሮች አንዱ የሬዚስታንስ መነሻ ነው። ሌላው በባህላዊ ቅርሶች ጥበቃ ስም የሚመጡ ተቃውሞዎች ሎካል ኮልስ ፎር ዘ ፕሪዘርቬሽን ኦፍ ካልቸራል ሄሪቴጅ ዶት ዳት ሰፖርት ዘ ግሎባል ሪል ስቴት ዴቨሎፕመንት ሙቭመንት ፍሪኩዌንትሊ ክላሽ ከተማውን ማሻሻል በተሻለ ደረጃ ማልማት የሚፈልጉትና በቅርጽ ጥበቃ ስም ደግሞ ያ እንዳይተገበር የሚፈልጉ አካላት መሃል ግጭትን ይፈጥራል። እንደገና ከሚታደስ አካባቢ ጋር ያለው ስነልቦናዊ ቁርኝት ከአካባቢ የመፈናቀል ስጋት የሚፈጥረው ፍርሃትና ተቃውሞ ነው። አንዱ ሰው ከተወለደበት ኔበርሁድ ጋር ስፔሻል አታችሜንት አለው። ያንን አታችሜንት ማጣት አይፈልግም። ይህ ተፈጥሯዊ ነው። በዚህ ምክንያት ደግሞ ያንን የመቃወም አዝማሚያ ይኖራል ሁሌም። ሌላ የሚኖሩበትን ገቢ ማጣት ላይቭሊሁድን የማጣት ፍርሃት ነው አንዱ። እንደ አዲስ አበባ ያሉ ኮንቴስትድ ሲቲስ በተለያዩ ኤትኒክ ግሩፖች ኢንትረስት ያለበት ከተማ ሲሆን እንደዚህ አይነት ኔቸር ያላቸው ከተሞች ላይ ሁሌ ምንም ብሰራ ምንም ተቃውሞ ይመጣል። ምንም ቢሰራ ቢኮዝ የሚሰሩ ነገሮችን የተለያየ ትርጉም ይሰጣል ከተለያዩ ወገን። ቢኮዝ ኦልሬዲ ከተማው የፉክክር ከተማ ስለሆነ ኮንቴስትድ ሲቲ ስለሆነ ሁሌ ቻሌንጅ ይገጥማል። እንደዚህ አይነት ከተሞች በዓለም ላይ ብዙ ከተሞች አሉ። ሁሌም የሆነ እርምጃ በተወሰደ የሆነ ልማትም ስራ ይሁን ምንም ሲሰራ ተቃውሞ ጎልቶ የሚወጣበት ሁኔታ አለ። ስለዚህ አንዱ ቻሌንጅ ይሄ ነው። ሌላው እነዚህን በተወሰነ ደረጃ ያሉትን ተግዳሮቶችን አድሬስ ለማድረግ ምንድን ነው ትኩረት መደረግ ያለበት የሚለው አንድ 3 ነጥቦችን የተለያዩ ባለድርሻ አካላትን በበቂ ሁኔታ ማሳተፍ ነው አንዱ። ኢንክሉሲቭ አርበን ሪኒዋል ነው አንዱ ዋናው ኢምፖርታንት ነገር። ስለዚህ ኢንክሉሲቭ ለማድረግ ደግሞ የባለድርሻ አካላት ተሳትፎ በጎላ መጠን መኖር አለበት። በተለይ ነዋሪውን በንቃትና በበቂ ሁኔታ ተሳትፎ ማረጋገጥ ነው። ሰብስቦ ማዋየት ብቻም ሳይሆን በእያንዳንዱ ሂደት ላይ በደንብ ኢንጌጅ እንዲያደርጉ ማህበረሰቡን ማሳተፍ ያስፈልጋል። አንዱ እሱ ነው። ተነሺዎች እዚያው አካባቢው መልሶ ማስፈር። አሁን ቅድም የምናነሳው ፍርሃት የላይቭሊሁድ ፍርሃትንም እንደገና ደግሞ ከአካባቢ ከኖሩበት ኔበርሁድ የመፈናቀልን እና ወደ ሌላ ቦታ መዛወርን ያለውን ፍርሃት ለመቀነስ ደግሞ እዛው የሚነሱበት አካባቢ ላይ መልሶ ሴትል የሚያደርጉበትን ሁኔታ ማመቻቸት ያስፈልጋል። ምክንያቱም ከተማው በአንድ ቦታ ላይ በተለይ እንደ አዲስ አበባ ያሉ ትልልቅ ከተሞች በአንድ ቦታ ላይ በኢንተርቬን ሲደረግ ብዙ ሬቬኒው ይመጣል። ከዛ ሬቬኒው ላይ የተወሰነውን አሎኬት አድርገው እነዛ ሰዎች ራቅ ያለ ቦታ ላይ ከማስፈር እዛው ኤሪያ ላይ መልሶ ማስፈር ያስፈልጋል ማለት ነው። ይሄ ነው በዋናነት። አመሰግናለሁ። ቀጣይ አቅራቢ አቶ ጎሳዬ በቀለ ናቸው። በአዲስ አበባ ከተማ የኮሪደር ልማት ዝግጅትን በተመለከተ ይሆናል ትንሽ ነገር ስለሳቸው ለማለት። አቶ ጎሳዬ በቀለ በሙያቸው የከተማ ምህንድስና የከተማ እቅድ ባለሙያ ሲሆኑ በከተማ ስነ ምህዳር እቅድ ስፔሻላይዝድም አድርገዋል። አቶ ጎሳዬ ከ20 ዓመታት በላይ በከተሞች እቅድ ዝግጅት፣ በከተሞች መልሶ ማልማት እቅድ ዝግጅት፣ በከተሞች እቅድ መመሪያዎች ዝግጅትና አቅም ግንባታ ተግባራት ሰፋፊ ስራዎችን ሰርተዋል። ፕሮጀክቶችንም መርተዋል። አሁን ኮምፓስ የማማከር ድርጅት መስራችና ዋና ስራ አስፈጻሚ ናቸው። በአሁኑ ወቅትም በአዲስ አበባ ከተማ የተዘጋጀውን ይህንን የኮሪደሮች ልማት ፕሮጀክት ካዘጋጁት አንጋፋ ባለሙያዎች አንዱ ናቸው። ቀጣይ ከእሳቸው ጋር እንቆያለን። አቶ ጎሳዬን መድረኩን ለቃለሁ።
እንድትገነዘቡልኝ የምፈልገው ይሄ ኮሪደር ልማት የአዲስ አበባን በርደን ትልቁን the bigger picture ኢንተርናሽናል ያላት ሮል ይጀምርና እስከ ኢንዲቪጁዋል ኢሹ የሚመለከተው ነዋሪ ድረስ የሚመጣ ኢሹ ነው ማለት ነውና ስኬሉ በጣም ሰፊ ነው። ያንን ስኬል ነው እንግዲህ ጨመቅ አድርጌ ማቀርበው ማለት ነው። እንግዲህ ቅድም እንዳልኩት ኢንተርናሽናል በርደኑ አለ፣ ኮንቲኔንታል በርደኑ አለ፣ ናሽናል በርደን አለባት አዲስ አበባ ማለት ነው። ሶ ያንን ሪፍሌክት የሚያደርግ እንደገና ደግሞ በራሷ በከተማነት ያላት ነው። ይሄ በቃል ብቻ የሚባል አይደለም፣ ያው መመለስ ስላለባት ነው። እነዚህን ሁሉ በርደኖችን የዲፕሎማቲክ ቱሪዝም ኮንፈረንስ እንዲህ የሚባሉት ይሄ የምንለውን ኳሊቲ ከተሞች ታድሰው የሚፈለገውን ቦታ ሲደርሱ ነው እነዛ መመለስ የምትችለውና እነዚህ በርደኖችን የመወጣት ግዴታ አለባት። እንግዲህ አሁን ብዙ ጊዜ ይሄን ኮሪደር ስንጀምር ምንም ስንል አዲስ አበባ ላይ ሚስቴክ ከሰራን ሌሎች ከተሞች በትልቁ ይሳሳታሉ ማለት ነው። ልክ ታላቅ ልጅ ጥሩ ከሆነ ቀጣዩ ያሉ ጥሩ ይሆናሉ። እንትኑ ትክክል ይሁን አይሁን በእንትን ባይልም አዲስ አበባ ላይ የታየው ነገር ወደ ሌሎች ከተሞቻችን ይሄዳል። ሶ ሲሪየስ መሆን ያለብን ለከተማው ብቻ ሳይሆን ቀጣይ ላሉት ከተሞች ነው ማለት ነው። ይሄ ኮሪደር እንግዲህ ወደ 18.3 ኪሎ ሜትር ነው። ወደ 24 ወረዳዎችን 4 ክፍለ ከተሞችን ያጠቃልላል። እያንዳንዱ ኮሪደር ከ4 ኪሎ ጀምሮ እስከ ቦሌ የራሱ ካራክተር አለው ከሌሎቹ ማለት ነው። ከቦሌ እስከ መገናኛ የራሱ ካራክተር አለው። መገናኛ ባይተሰልፍ እንደ ተሪሸሪ ሴንተር የራሱ ካራክተር አለ። ከሾላ ቀበና 4 ኪሎ ፒያሳ ድረስ ደግሞ የራሱ ካራክተሮች አሉትና የተለያየ ካራክተር አለውና ይሄ ሉፕ ነው የሰጠው። በነገራችን ላይ የዚህ ኮሪደር አጋጣሚ አቀማመጡ the position of the heart የኛ ልብ ፖዚሽን አለ በአዲስ አበባ እንደዛ አይነት ቅርስ ነው ያለው የተቀመጠው አጠቃላይ ከአዲስ አበባ ስንመለከተው። ሶ ቴማቲክ ስኮፕ ቀድሞ የስፓሻል ስኮፕ ቴማቲካሊ ፊዚካሊ ኢንቫይሮንመንታል ኢሹ ታይቷል። ሄሪቴጅ ብዙ ጊዜ የሚታየው ሱ ታይቷል። ሃውሲንግ ኢሹ ታይቷል። ሶሻል ሰርቪስ፣ ኢኮኖሚ፣ ሮድ ኤንድ ትራንስፖርት፣ ኢንተግሬትድ ወተር ኢንፍራስትራክቸር እና ዩቲሊቲ፣ ዲዛስተሮችን የተለያዩ ነገሮችን አንደርግራውንድ አርባን ስፔስ ሶሉሽን፣ ጂኦቴክኒክስ እና ሜካኒክስ እዚህ ስራ ላይ እንደ ኮንሰልቲንግ ካምፓኒ እኛ we are proud that ኢንትሮዲዩስ ያደረግነው የአዲስ አበባን ሶሉሽን ሰርፌስ እና ወደ ላይ ብቻ ከመፈለግ ወደ ታችም ፖቴንሻል አለን እሱም መፈለግ አለብን የሚለው ኢንትሮዲዩስም ተደርጓል፣ ፕሮፖዝም ተደርጓል። እንግዲህ የመጀመሪያው ኤክስፔንሲቭ ሊሆን ይችላል ይባላል እንጂ በጣም ሰስቴኔብል የሆነ ሶሉሽን ነው። ይሄንን ስንሰራ ምንድነው ታሳቢ የተደረገው ነው ሞደርን በቃ የተደረሰበት አሁን ኦኬ ሻንቲኖ ስለም ነው ዲተሮሬትድ ሆነዋል ብለናልና ምንድነው የሚፈለገው ነው እንደ አሁን ከተሞች ስማርት ሲቲ ይባላል። ዋትስ ስማርት ሲቲ? ስማርት ላንጉዌጅ ይመስላል ግን ኮምፖነንቶቹ ስማርት ፒፕል፣ ስማርት ኢኮኖሚ፣ ስማርት ትራንስፖርት ኦር ሞቢሊቲ then ስማርት ኤጁኬሽን፣ ስማርት ገቨርናንስ ጭምር የሚያካተት ነው። እነዚህን ሁሉ አካቶ የአይሲቲ ፓርትን ኢንትሮዳክሽን አድርጎ አሎንግ ዚስ ኮሪደር እነዚህ ነገሮች ቦታቸውን ይዘው መቀመጥ አለባቸው። አጠቃላይ ቪዥኑ የነበረው ኮሪደሩ ሞዴል ፎር ሰስቴናብል አርባን ትራንስፎርሜሽን ይሄ ትራንስፎርም ማድረግ ነው። ዳት ግሬትሊነስ አፕሊፍትስ አዲስ አበባን ኢሜጅ የማሳደግ ነው። ይህን ስንል ሞዴል ኦፍ ትራንስፎርሜሽን በነገራችን ላይ አሁንም አንድ ግንዛቤ ይወሰዳል። ኮሪደሩ ማስ ፕሮግራም ነው የሆነው። ከዛ ውጪ አዲስ አበባ ኤቭሪዴይ እኮ ከዚህ የበለጡ ብዙ ቦታዎች ቢልዲንግስ አር ኢሬክቲንግ ኤንድ ሮድስ አር አንደር ኮንስትራክሽን ሰርቪስ ቦታዎች እየተሰሩ እኮ ነው በተበታተነ መልኩ። ይሄ ኮኦርዲኔትድ በሆነ መልኩ ስለመጣ ነው እንደው ለእንትን የሚቀርበው። ሶ ቼንጅም ሲያመጣ በዛ ልክ ነው የሚያመጣ ማለት ነው። የተበታተነውን አይታችሁ ነው ቢልዲንጉ ማን ይመስላል ብትሉ ባለቤቱን ወይ ደግሞ ያንን የሰራ ሰው ነው የሚመስለው። ናው ያ አይቻልም ማለት ነው። የጋራ ነው የሚሆነው ማለት ነውና ኮኦርዲኔትድ ወደ ሆነ ነው የሚመጣ። ይሄ እንግዲህ እንደ አውትፑቶች የመጡ ስለሆኑ ይሄዳለው። ምንድነው ጌይን ያደረግነው? እንግዲህ ቅድም ስለ ስማርት ስለ ኮምፓክት ብዙ ነገር አውርተናል። ኤግዚስት የሚያደርገው ፖፑሌሽን 27000 አካባቢ ነው። ይሄ ፖፑሌሽን 300 እጥፍ አድጎ ወደ 108 ነው ያደገው። አሎንግ ዚስ ኮሪደር በእያንዳንዱ ኮሪደር አለ ከቦሌ
ቦሌ እንተ 4 ኪሎ ቦሌ ከቦሌ መገናኛ ከመገናኛ ፒያሳ ማለት ነው that it is again አንዳንድ ጊዜ በአገላለጽ እንኳን ሰው ምንድነው የሚለው ሄደ እንዲያደረገ ነው የሚለው አይደል ይሄ ሄደ አይደለም እኮ መጣ ነው የሚባለው እንጂ ሄደ አይባልም ለግንዛቤ እንኳን ስናደርግ ሰው ከዚህ ሄደ ኦኬ ሊሰራ ሲል ሊሄድ ይችላል ግን it is again this is real እውነት ነው ደግሞ ማለት ነው ይሄኛው የሆነውና ቢካውስ ቀድም እንዳልነው ሎ ራይዝ ነበር አሁን ሃይ ራይዝ ነው የሆነው ሌላው የኢኮኖሚ ጉዳይ ነው ኢኮኖሚ አንኤምፕሎይድ ወደ 3000 አግኝተናል በእኛ ፕሬዲክሽን ወደ 304000 ኢምፕሎይመንቶች ክሬት ይደረጋሉ ይሄም አሁን ቀድም እንዳልኩት የፍሎር ስፔስ ጨዋታ ነው 20 ሜትር ስኩዌር አንድ ሰው በቀጠረ ብለን ካልኩሌት አድርገናል ከዛ በላይ ሊቀጥር ይችላል ማለት ነው ሶ ባገኘነው ፍሎር ስፔስ እናስበው is really እንግዲህ አሁን I don't know እንግዲህ ኢምፕሎይመንት ነገሮች ቢታዩ ተሰርቶ ሲያልቅ ወደዚህ የማደግ ጉዳዮች አሉ that means ካለን ፍሎር ስፔስ 40-50% ኢኮኖሚክ ፍሎር ስፔሶች ናቸው ኢኮኖሚክ ፍሎር ስፔስ ነው is a gain big gain redevelop በመደረጉ ማለት ነው potentially it attracts about 490 billion ኢትዮጵያን ብር ይሄ ኤስቲሜት የተደረገው በላንድ ሊዝ እና በፕሮፐርቲ ታክስ ብቻ ኤስቲሜት ተደርጎ ነው ሌሎች የሶሻል የኢምፕሎይመንት ኢንካም የሌሎቹ ካልኩሌት ሲደረጉ ደግሞ ከዚህ እጥፍ ሊሆን ይችላል ፖቴንሻሊ የአዲስ አበባን 10% ቱሪስት ግሮ ያረጋል አሁን እኛ ስናጠና ወደ 78 ነው አካባቢ ስታር ሆቴሎች አሉ ወደ 8000 አካባቢ ሰው አኮሞዴት ያደርጋሉ ከዚህ በላይ ግን ስናሳድግ አሎንግ ዚስ ኮሪደር ማአት ቱሪስቶች አትራክት ልናረግ የምንችልበት ሁኔታ ይመጣል ማለት ነው ትልቁ አሎንግ ዚስ ኮሪደር ያየነው ነገር ትራፊኩ በጣም አስቸጋሪ ነበር ወይ ስፒድ ወይ አልሆነም ወይ ሰው ቆሞ እንትን አይርግም ይሄን እንግዲህ ኮሪደር ካራክተራይዜሽን ለማቅረብ ጊዜ ስለሚፈጅም ኦል ቢዝነስስ ከዛ ወዴት ነው ሙቭ ያደርጉት ወደ ቦሌ መድኃኒዓለም ሙቭ አድርገዋል ቢኮዝ መቆማችልም ምን ማረጋችልም ሶ ያንን መልሶ ሪጌይን ቦሌነቱን እንዲያገኝ የማረግ ነውና ፓርኪንግ ቢልዲንግ አራውንድ ወሎ ሰፈር ብዙ መኪናዎች ሌሎች ቦታዎች ከተቀመጡት ሌላኛው ይሄ መንገድ የቦሌ ኮሪደር መንገድ የቪአይፒ ነው ብለናል ቢአርቲ ላይን አለው ይሄንን ክራውድ ከማድረግ ፓራለል ሮዶች ያስፈልጉናል በቅርብ ርቀት ስለዚህ ምንድነው የተደረገው 20 ሜትር እና 25 ሜትር 5.5 4.3 ኪሎ ሜትር ፓራለል ሮዶች ናቸው ዊዛውት ዲስትራክቲንግ ብዙ ዲስትራክሽን ሳያመጣ ፓራለል ለሁላችንም ኦልተርኔቲቭ ይኖረናል ማለት ነው ከሚሊኒየም ጀምሮ እስከ ካሳንቺስ ድረስ የሚሄድ ፓራለል ሮድ አሉን ይሄኛው ደግሞ ከስካይላይት ሆቴል ይነሳና ጋዜቦ አደባባይ አካባቢ አልፎ የሚሄድ ወደ ላንቻ ኮኔክት የሚያደርግ አሁን አይታችሁ ነው መንገዶቻችን ላይ አንድ ነገር እንኳን ስታክ ቢያረግ ሳተደጋ አይደርስም ምን አይልም then alternative route ኦኬ ቪአይፒዎች ሲመጡ መንገዱ ይሰጋል where is the alternative route ስለዚህ alternative routeዎች ፕሮፖዝ ተደርገዋል ሌላኛው ሜጀር ኢንተርቬንሽን የሚሌኒየም ሆል አካባቢ ነው ሚሌኒየም ሆል ምንድነው ግሬት አፍሪካን ግራንድ አፍሪካን ሞል ነው ብለን ያለው ይሄ የአፍሪካ ቬኑ ይባላል ምንም ይሄ ነው የሚባል ሲምቦሊክ ያን እንትን አልመጣም ሶ የአፍሪካ ጌት ሞል ዘጋ ቢመጣ አሁን ኮንቬንሽን እንደ ኮንቬንሽን ሴንተር ነው ያገለገለን then it will continue ማለት ነውና በዛ ደረጃ እንዲቀጥል ነው እንግዲህ ኔጎሺየት ተደርጎ አሁን የሚሰጠውንም ሰርቪስ ቀጥሎ የሚሰጠውንም እንዲቀጥል ነው የተደረገው አሎንግ ዚስ ኮሪደር ማለት ነው ይሄ እንግዲህ ቤተ መንግስት ጋር ያለው እንዴት እንደሰራ በነገራችን ላይ አንደር ሚሌኒየም ሆል ተርሚናሎችም አሉ አንደርግራውንድም ከቦሌ ጋር ይገናኛል ሌላ ተርሚናል ስላለን ሌላኛው የቦሌ መገናኛ ነው ቦሌ መገናኛ ሮድ ትልቅ ጉዳይ ነው እንግዲህ 19 ዓመት እድሜ ያለው ሪንግ ሮድ ነው ቀለበት መንገድ ነው እሱን ትራንስፎርም ወደ አርበን ሮድ አሎንግ ዚስ ኮሪደር ዴድ ነበርና ወደ አርበን ትራንስፎርም አድርገ ይሄን ትራንስፎርም ስናደርግ ከተማ አስተዳደሩ ምን ያገኛል ይሄ 4 ኪሎ ሜትር ነው ወደ ኋላ 30 ኪሎ ሜትር ይሄንን ትራንስፎርም አድርጎ ላንድ ቫልዩ ጨምሮ የመጠቀም እድል ያገኛል ማለት ነውና ኩዊክሊ ትራንስፎርም እንዲደረግ የተወሰነ ነው በመቀጠል ፕሬዘንቴሽን የሚያቀርቡልን የከተማ ማደስ ጉዳዮችን በአዲስ አበባ ምን ይመስላል የሚሉትን የሚያነሱልን አቶ ዳዊት በንቲ ናቸው ከተማ ማደስ
ከተማይቱ ከተጀመረ ጀምሮ የነበሩትን የከተማ ማደስ ስራዎች አቀርባለሁ። አዲስ አበባ ምን ልዩ ያደርጋታል? በጣም ስለ አዲስ አበባ ለማውራት ፈልጋለሁ። አዲስ አበባ ይህን ትመስላለች። ምናልባት ታሪኩን ከኔ በላይ ታውቃላችሁላችሁ። በ1878 ተመስርታለች። የቆየች አይደለችም። ብዙ ወንዝ አለባት። በዓለም ላይ አራተኛው ከፍ ያለች ከተማ ነች። እንግዲህ ይሄ የከተማ ምልክትነትም መሸጥ የምንችለው ብራንዲንግም ላይ ሊሰራበት የሚችል ነው። ጠፍጣፋ አይደለችም። በከተማ እቅድም የተመሰረተች አይደለችም። የደሃና ሀብታም ተብሎ ከመጀመሪያው የተከፋፈለች ሴግሪጌትድ ከተማ አይደለችም። አብዛኛው ታሪካቸው ደግሞ አልተሰነደም ከጋዜጠኞች ምልከታ በስተቀረ ዝርዝር ጥናት በየአሰፋፈሩ የተሰራላት ከተማ አይደለችም። እና ይሄንን ሂደቶች ያሳያችኋለሁ። ከ1928 በፊት ጣሊያን ሳይገዛ በፊት በጣሊያን አገዛዝ ጊዜ ከዛ በ1948 ኢዮቤልዩ በዓል ጊዜ በጣም ታድሳ ነበረ። ንጉሱ አፍሪካ አንድነት አፍሪካ ሆል ተደርጎ 1955 እንግዶች ሲመጡ ትልቅ የሆነ እድሳት ያን ጊዜ ነው ያስተናገደችው በስኬሏ ወይም በአቅሟ። ከዛ ደግሞ ከካሳንቺስ መልሶ ማልማት ጀምሮ እስካሁን ድረስ የሚመጣ እድሳት አለ። ሜጋ ፕሮጀክት ደግሞ ተብሎ ትልቅ የሆነ መጠነ ሰፊና ጥልቅ የሆነ እድሳትን አይታለች። እና አዲስ አበባ እንግዲህ በዚህ አይነት መልኩ ነበር የተመሰረተችው። 3 አስኳሎች ነበሯት። አራዳ፣ ባቡር ጣቢያው ላጋርና ቤተ መንግስት ወይም ግቢ። ይሄንን መስላን የጀመረችው እንደውም የጣሊያን ጦርነት ሳይመጣ አዲስ አበባ ይሄን ትመስል ነበር። እንግዲህ እንዴት እንደተለወጠች እና ማደስ ራሷን ያደሰች እንዴት እንደምትሄድ ራስ መኮንን በኤግዛምፕል እናያለን። እዛ ጋር የነጋድራስ ኃይለ ጊዮርጊስ ቤት ከላይ ይታያል። በፊቱ ማዘጋጃ ምንም አልነበረም። ፒያሳ የምንለው ነገር ጎጆ ቤቶቹ ትንሽ ይሻሻሉ እናያለን። 4 ማዕዘን ሆነው ሰፋ ሰፋ ሲሉ እንመለከታለን። ሲደረጁ አትክልት ባህር ዛፍ ሲመጣም እናያለን። የድሮ አራዳ ከጦርነት በፊት የነበረው ከ1928 የነበረው ምናቃቸው ላንድ ማርኮች አሉ። እዛ ጋር የፖስታ ቤት አለ። እዚህ ጋር ካቴድራል ቤተክርስቲያን የካቶሊክ ልደታ ቤተክርስቲያን አለ። እዚህ 3 ቁጥር ላይ አሁን የፈረሰችው የሐኪም ወርቅነህ ቤት አለ። 4 ቁጥር እንትን ነው ማን ነው እቴጌ ጣይቱ ነው። 5 ቁጥር ሴጣን ቤት ነውና እንደዚህ ስትሬትም ነበር። ሁሉም ቅርጽ አልባ አልነበረም አራዳ። በፋሺስቶች ጊዜ ደግሞ ለ3 ቀን 1928 ሚያዝያ 27 አካባቢ ከተማይቱ ባለቤት አልባ ስትሆን ለ3 ቀን በታሪኳ ደርሶባት የማያውቅ ውድመት ነበር። አልተሰነደም፣ ብዙም አናውቀውም። ለ3 ቀን አልባ ስትሆን ይህን የመሰለ ቤት እንደዚህ ፈረሰ። ስታዩት ይቺን የትራፊኩን ቤት ታዩታላችሁ። እዛ ኮርነር ያለባትንና ሲኒማ አምፒር ነው እንዳለ ነዷል። አካባቢውን ታዩታላችሁ። እንደዚህ ነዶ ነው። ሲኒማ አምፒር በቀኝ በኩል በግራ በኩል ያለው ህንጻ። ስለዚህ ጣሊያን የመጀመሪያውን ማደስ አካሄደ ማለት ነው። ይሄ ሲኒማ ኢትዮጵያ ቤት የነበረው ነው። ለምሳሌ ነደደና ሲኒማ ኢታሊያ ተባለ። ጣሊያን ይሄንን ትልቅ ሲቲ ሴንተር ማደስ ነበረበት። የኢንዱስትሪያል ዞን የነበሩትን የስራ ዞን የነበሩትን ሰዎች ካሳ እየሰጠ አስነስቶ ነበር። አዳዲስ ሰፈሮችን ዳግማዊ ምኒልክ ጎዳና ከቤተ መንግስት ወደ መስቀል አደባባይ የሚሄደው እንደዚህ ንድፍ ሰርቶለት አፄ ኃይለ ሥላሴ ጊዜ የተስተካከለ። የመጀመሪያውን ቅልፍ ዘመን ከ1933 በኋላ እስከ 48 ምንም ስራ አልተሰራም። እንግሊዝ ነበር የሚገዛው አዲስ አበባን። ብዙ እንቅስቃሴ አልመጣም። 48 ላይ ግን በነበረው የብር ኢዮቤልዩ መንቀሳቀስ ጀመረች እና ለብዙ ቤቶች መነሳት የጀመሩት ያኔ ነው። 4 ኪሎ ይሄን ተመስል ነበር ያን ጊዜ። ከመሐከል ላይ ስታዩት ችምችም ያለ ሰፈራ ነበረ እና 4 ኪሎ እንደዚህ መጽዳት ነበረበት መጀመሪያ ላይ። ከዛ የምታዩት ቤቶች በሙሉ ተነስተዋል። ከተነሱ በኋላ ይሄን የመሰለ የጥንት ፎቶ ነው። ይሄም ትምህርት ሚኒስቴር። ስለዚህ አደባባይ ማስፋት ነበረ። በዚህ በብር ኢዮቤልዩ ላይ እንደዚህ አይነት ያሁኑ ዴጃvu የሚመስል ሰፊ አሁን ኮሪዶር ተብሎ ስም ቢጠቀስም ሰፊ የማንቀሳቀስ ስራ ነበረ። ከዚያ በኋላ ቸርችል ጎዳና እንደዚህ ሆነ። አፄ ኃይለ ሥላሴ
መሀከል ላይ ነበረውን ይሄ ሙዚየም ያለበትን እዚሁ ቆሜ ስለዚህ ቦታ ነው የማወራው። እዚህ ሙዚየም በነበረበትን ኪንግ ጆርጅ ባረን ተነሳ። ከተነሳ በኋላ እንደዚህ ክፍት ሆኖ ታዩታላችሁ። የቦታ በአፄ ኃይለ ሥላሴ ጊዜ ነው፣ በ60ዎቹ መጀመሪያ ላይ ነው። ፕሮፖዛል ነበራቸው እንግዲህ ባዶ ሆኖ የምናውቀው ኪንግ ጆርጅ ባር ከተነሳ በኋላ እንደዚህ ባዶ ሆኖ እናየዋለን። በቀኝ በኩል ምንም ሳይሰራበት አፄ ኃይለ ሥላሴ ለአርቱሮ ሜዜደሚ ሙሉ ቦታውን ሞርፎሎጂውም ወይም ደግሞ ከተማ ስነ ቅርጹን የሚለውጥ እቅድ ተዘጋጅቶለት ነበረ። እንዳለ ኤደን መንገድን ይነካል እዚህ ጋር። ይሄ በሙሉ አፄ ኃይለ ሥላሴ ለመንካት አስበው ነበር። ይሄ አርቱሮ ሜዜደሚ የሰራው ፕሮፖዛል ነው። እሳቸው አርኪቴክት ነበር። ታዩታላችሁ። ሰርኩላር ወይም ደግሞ በክብ ቅርጽ በሙሉ እስከታች ድረስ የሚሄድ እቅድ ነበር ያለው እና ይሄ አድዋ ሙዚየም ላይ አፄ ኃይለ ሥላሴ በ1960ዎቹ ላይ ያቀዱት ነው። ይሄን የሚመስል እቅድ ነበራቸው። አርቱሮ ሜዜደሚ ነው የሰራው። ሶሻሊዝም ጊዜ ሁለተኛው እንቅልፍ ነው። ብዙ እንቅስቃሴ የለም። ነገር ግን መስቀል አደባባይን ትቶልን ሄዷል። የሰራው ስራ አለ። መስቀል አደባባይ፣ አብዮት አደባባይ ትልቅ ራሊ የተደረገበት ጊዜ ለመጀመሪያው 100,000 ህዝባዊ ሰራዊት የሄደበት ጊዜ ነው። ለታጠቅ ጦር ሰፈር ሱማሌን ለመዋጋት አራዳ ላይ ምንም እንቅስቃሴ አልተደረገም። ነገር ግን ፒተር ባውምባ በሚባል ምስራቅ ጀርመናዊ አሁንም አራዳን አቅዶት ነበረ። አራዳ ሲታቀድ እስከ ወንዙ ድረስ ነው ያቀደ የነበረው። ማደስ ባይኖርም ፕላን ነበረው። ለረጅም ጊዜ አራዳ እንደዚህ ቢተኛም ኮሪደሮች እየለሙ ነበር። በተበጣጠሰ መልኩም ኤልዲፒ ቢሆንም ባይሆንም ትንሽ ቢያከራክርም ሎካል ዴቨሎፕመንት ፕላን ወይም አካባቢ ልማት ፕላን እየተሰራላቸው ይንቀሳቀሱ ነበረ። ግዙፍ ፕሮጀክቶች መጥተው አካባቢውን ለውጠውታል። እንግዲህ ይሄ የከተማ ትልቅ የማደስ አካል ነው። ቸርችል ጎዳናም እንደ ኮሪደር ለእግረኛ ምቹ የሆነና ላይቫብል ቫይብራንት ለኑሮ ምቹ ሆኖ ተሰርቷል። አመሰግናለሁ። በጣም እናመሰግናለን። በጣም ኢንትረስቲንግ ነው የድሮዋን አዲስ አበባ ማየት። በዴዲኬሽን ደግሞ እንደዚህ አይነት ፒክቸሮች ማሰባሰብ ትልቅ ነገር ነውና ብታመሰግኑኝ ደስ ይለኛል። ቴንክ ዩ ቬሪ ማች። ቀጣዩ የከተማ ማደስ ትግበራ ዓለም አቀፍ ልምዶች ምን ይመስላሉ፣ ኢንተርናሽናል ትሬንድ ምን ያሳየናል የሚለው እንመለከታለን። ዶክተር ኢንጂነር እሸታየሁ ክንፉ መድረኩን ይረከባሉ። ከተሞችን ብዙ ጊዜ ሰው እንደ ግዑዛን ውቅሮች ወይም እንደ ዝም ብሎ ነፍስ እንደሌላቸው የጣሪያና የግድግዳ ውቅሮች አድርጎ ያስባቸዋልና አንዱ መሰረታዊ ሐሳብ እሱ ነው። ዲፓርቸሩ ስለ ከተማ ስናስብ ከተማ ህይወት የሌለው የሚፈርስ የሚገነባ የእንጨት የሲሚንቶ የድንጋይ ስብስብ አይደለም። ከተማ እነሱ ቢኖሩበትም ቅሉ ብዙዎቹ በጣም እስከ 21 የወጡ ጽሁፎች የሚያሳዩት ከተሞች ስነ ህይወታዊ ውቅሮች ናቸው፣ ህይወት አላቸው። ሌላው እኛ ስለዚህ ስለ ኮሪዶር ልማት ስንነሳ ታሳቢ የምናደርገው ከተማን መልሶ ማልማት ምን ማለት ነው የሚለውንም መስማማት የሚያስፈልግ ይመስለኛል። አሁን በቅርቡ 1-2-3 ጽሁፎችን አይቻለሁ በኮሪዶር ልማት ዙሪያ በጣም በቀጥታ የተሰነዘሩ ጽሁፎች አሉና እነሱ ከብይን መለያየት የሚመነጩ ይመስለኛል። እኔ አንዳንዶች ምንድነው የሚሉት አዲስ አበባን እንደ ዱባይ ማድረግ አይቻልም። አዲስ አበባን እንደ ዱባይ ማድረግ ማሰብ ከከተማ ልማት ዕውቀት መሰረታዊ ጉድለት የመነጨ ነው ብሎ የጻፈ ሰው አይቼ ታዝቤያለሁ። ከአዲስ አበባን እንደ ዱባይ ማድረግ ይቻላል፣ ዱባይ ማድረግ ግን አይቻልም። እንደ ዱባይ ማለት ዱባይ በሄደችበት የእድገት መንገድ ላይ አዲስ አበባን ማስኬድና ዱባይ ያገኘቻቸውን ትሩፋቶች እንደ ሌሰን ወስዶ ከነሱ ጥቅም እንድታገኝ ማድረግ ይቻላልና ያ የከተማ ልማት ዕውቀት ጉድለት አይታየንም እኛ ትንሽ ስለተማርንኛም። ይልቁንስ ዱባይ ለማድረግ ከሞከርን ችግር ነው። ዱባይ ናት፣ አዲስ አበባ ናት። እንደ የሚለው አማርኛዊ ቅጽል የሚያሳየው የከተማ እድገት መሰረተ ሐሳቦችን ለማምጣት ስለሚያስችል ነው። እኛ ከተማ ልማት ማደስ በምንልበት ጊዜ ዓለም የሚስማማበት ዴፊኒሽን ወይም ብይን አለ። ያረጁ የደከሙ የከተማ ክፍሎችንና አካባቢዎችን ማደስ መልሶ በህይወት ማኖር ሪቫታላይዜሽን የሚባለው ነፍስ መዝራት እንደገና ህይወት እንዲኖራቸው እንዲንቀሳቀሱ ጠቃሚ እንዲሆኑ የበለጠ ውጤት እንዲያመጡ ከፍ እንዲሉ ማድረግ ይቻላል። ዱባይ ያደረገችው ያንን ነውና ዱባይ በራሷ መልክ ታደርጋለች፣ አዲስ አበባ ማድረግ ይቻላል። ሁለተኛው ነገር አንድ ጽሁፍ ደግሞ የታዘብኩት ምን የሚል ነው አሁን እየተካሄደ ያለው የአዲስ አበባ ልማት
አፍራሽ ግብረ ኃይል ቡልዶዘር እና ማሽን ብቻ የሚታይበት ነው ሰው አሸትም ብሎ የጻፈ ሰው ማይቼ እሱንም ታዝበናል እኛ ታዲያ በምን ይፍረስ እንደ ድሮ ሰው በጦር በጋሻና አፍርሰው ወይስ በእጅና አፍርሰው ማፍረስ ላይ ከተስማማ ስለሚፈርስበት የማሽን አይነት መጨቃጨቅ እሱ ላይ መጻፍ ጉንጭ ማልፋት ነው አንዳንዱንም ሰው እንዲሁ ለማደናገር መጠቀምም ይመስለኛል እኔ ሌላኛው ብይን ዳግም ነፍስ መዝራት ይቻላል ሪቫታላይዜሽን የሚለው ቃል በጣም ጥሩና ገላጭ ነው አንዳንድ ጥሩ ያልሆኑ በቀደምት የከተማ አስተሳሰብ የከተማ እድገት አስተሳሰብ ውስጥ የሆኑ ቃላት አሉ ጀንትሪፊኬሽን ቡልዶዚንግ የሚባሉት ድሮ የነበሩ ናቸው በሂደት አድገዋል ተቀይረዋል እነሱ ሐሳቦች አሁን ገዢ የሆነው መልሰን በህይወትና ኑራቸው አካባቢያቸው በኢኮኖሚ ለምሳሌ ቦሌ ባይነካካም በራሱ ውብ ነው ኦፍ ኮርስ ግን ሳናውቆ ቦሌ የደከመ ኢኮኖሚው የደከመ ጭር ያለ መጥቶ ነበር ነው የኛ አርጊውመንትና እንደነኛ አካባቢ ጭር ማለት የጀመሩ አካባቢዎች የከተማይቱን ፕራይም ላንድ ይዘው የከተማይቱ ዋና መግቢያ ይዘው ሲያበቁ ጭር ማለታቸው በእውነት ያዋጣናል ወይ ኢኮኖሚካሊ ፊዚብል ነበር ወይ ብሎ በዚህ ሐሳብ ውስጥ ለመመልከት ሞክረናል ኢኮኖሚያዊ ማህበራዊ ከባባዊ ኢንቫይሮንመንታዊ ነገራቸው መልሶ ህይወት እንዲዘራ ማድረግ ነው እነኚህን ሁለት ሐሳቦች ይዞ ነው የአዲስ አበባ የኮሪዶር ልማት የመጣው የከተማ ማደስና መልሶ ነፍስ መዝራት ጉዳዮች በዓለም አቀፍ ደረጃም ሲተገበር በርካታ ዳይሜንሽንስ አሉት ሰው የማፍረሱ ጉዳይ ላይ የተነሱ አሮጌ ቤቶች ላይ አተኩሮ መከራከር ስለሚወድ ካልሆነ በስተቀር ፖለቲካዊ ዳይሜንሽን ወይም የፖለቲካል ኢኮኖሚውን የመቀየር ባህሪ አለው የሀገርን ገጽታ የመቀየር ባህሪ አለው የሰዎችን ህይወት የመቀየር ባህሪ አለው ቅድም ዳዊት ሲያነሳ ብዙዎቻችን የማናቀው ቅርስ የነበሩ የመጀመሪያው ባር አይነት ቤቶች ፈርሰው ነው ቸርችል ጎዳና ያወጣው ዛሬ ፕራውድሊ የምናየው የምንራመድበት የአዲስ አበባ መልክ የሆነው ይሄ የቸርችል መንገድ ሲገነባ ይሄ ቦታም ሲገነባ ሳይፈርስ አልነበረም ጎጆ ቤቶች እኮ ፈርሰው ነበርና ያኔ የነበረው የሰባዊ መብቶች ተከራካሪዎች ቢጽፉ ኖሮ ታሪክ የመሰነድ ልማድ ቢኖር ኖሮ አዲስ አበባ መጀመሪያ ያፈረሰቻቸው ጎጆ ቤቶችም የመብት ጥያቄ ያስነሳሉ እውነት ለመናገር የማያስነሱ ጉዳዮች አልነበሩም ኒውዮርክ ውስጥ የሚታወቅ አንድ ፓርክ አለ ሃይላይን የሚባል እና ይሄ ሃይላይን እዛታች የምታዩት ነው ይሄ ነው የባቡር መንገድ ነበር ድሮ ባቡር ትክክል ነበር የባቡር ሀዲድ መገንባትም ትክክል ነበር ቢሾፍቱ አካባቢ ዱከም አካባቢ የምታዩት ብረቱ ብቻ ውድ የሆነ ግን አሁን ባቡር የማይሄድበት አይነት መንገድ ነበራቸው ለምንድነው እዚህ ላይ ምን ከርመው አሉ በነገራችን ላይ ቅርስ አንዳንዴ ትዝታው ይሰነዳል አንዳንዴ ቅርሱ ራሱ ይሰነዳል በሳይንሱምና ትዝታውን ሰነዱት ፎቶ አነሱ ጻፉ ምን ካደረጉ በኋላ ወደዚህ አይነት ፓርክ ቀየሩት ማለት ነው እኛ ቤት ብቻ ሲሆን እኔ አንዳንዱን ነገር ትንሽ እንድናየው ብዬ ነው ማነሳው ይሄ እንደዚህ አይነት የባቡር ሀዲድ ኤግዛክትሊ ቢሾፍቷል ኤግዛክትሊ ዱከም ብትሄዱ አለ አዳማም አለ እና እዛው ላይ ለምን እንቆያለን እንደዚህ ብናረጋውና ለዚህ ትውልድ የሚመች ፓርክ ዎክዌይ መቀመጫ እግረኞች የሚሄዱበት ያደረጉ ከተሞች በርሊን በጣም የሚታወቀው ፖስዳመር ፕላትዝ የሚባለው ነው ከቀድሞ የበርሊን ግንብ ጋር ተያይዞ ኦና የነበረ እንደምታዩት ባዶ የነበረና ግንቡን ተከትሎ ተፈጥሮ የነበረ ክፍተት ባለፈው 30 ዓመት ብቻ ወደ አስደናቂ ሙዚየም ቢሮ ሱቅ የገበያ ስፍራ አደባባይ ቀይረውታልና በሁለቱ መካከል ያለውን የ30 ዓመት ልዩነት መመልከት ይቻላል ባርሴሎና ውሃ ዳርቻዎችን በማልማት ከታወቁት ከተሞች አንዷ ናት ባርሴሎናም ተመልከቱ ከጥቂት ዓመታት በፊት የተረሳ የኢንዱስትሪ ማዕከል የነበረውን ይህንን ሰፈር አርባን ሞርፎሎጂው ነው የከተማ ቅርጹን ጭምር ቀይረውት እንደዚህ አይነት አገልግሎት መስጠት የሚችል የውሃ ዳርቻ አድርገውታል በጣም በርካታ ቱሪስት እንዲመጣ የኢኮኖሚ ጠቀሜታም እንዲያገኙ ችለዋል ዳላስም ስትሄዱ ክላይድዋርን የሚባል በጣም ትልቅ ፓርክ አላቸው ነፃ የነበረ መንገድ ነው እንደምታዩት ይውላችሁ ሁለት መንደሮች ነበሩ በዚህና በዚህ የነበሩ እቺን ድልድይ ይሰሩና እቺ ነፃ የነበረችው መንደር ወደዚህ አይነት ፓርክ ቀየሯትና እቺ ፓርክ ብቻዋን ከተማውን በአንድ ጊዜ ወደዚህ አይነት ገጽታ እንዲቀየር ሰዎች የሚዝናኑበት ስፍራ አድርገውታል ካናዳ ስንሄድ በአንድ ወቅት እንደዚህ አይነት ወደብና የመርከብ መተላለፊያ የነበረውን ሰፈራቸውን እንዴት ወደ ቱሪዝም እንደቀየሩት ኦልሞስት እንደዚህ አይነት ስራ በሚሰሩበት ጊዜ ታሳቢ የሚያደርጉት የግሎባል ኢኮኖሚ ግሎባል ቫልዩ ቼኑን ወዘተ ታሳቢ ያደርጋሉ ቅድም እንዳልኩት በርካታ ቅድመ ግምት የሚወሰድባቸው ጉዳዮች አሉ ግን በ10 ዓመት እድሜ ውስጥ እንደዚህ አይነት ኦና የሚመስል መንደራቸውን እንዴት ወደ አስደናቂ መንደር እንደቀየሩት ይህንን ሲያደርጉ
ፊዚካል ዴቨሎፕመንት ብቻ አይደለም ከዚህ በስተጀርባ የሚፈጠረው የኢኮኖሚ እድል የዜጎችን መጠቀም ወዘተ ታሳቢ ያደረገ የሀገር ኢኮኖሚ እድገት ታዛቢ ተደርጎ የተወሰዱ እርምጃዎች እንደሆኑ ማየት ይቻላል። እነኚህ ነገሮች ሁሉ የሚያስተምሩን ምንድነው የከተማ ማደስ ጉዳይ አዲስ አበባ አሁን ያመጣችው እንደሚወራላት ስም እንደሚወጣላት አይደለም። አፈጻጸሙ ትግበራው እቅዱ ያለው ህጸጽ ካለ ዛሬ ተወያይተን ለነገም ልንማርበት የምንችለው እድል እንደተጠበቀ ሆኖ ዓለም አቀፍ ልምድ ነው የሚለው ላይ ግልጽ መሆን ያስፈልጋል። አመሰግናለሁ። ዶክተር ኢንጂነር እሸታየውን እጅግ በጣም አርጌ አመሰግናለሁ። ፒክቶራል የሆነ እጅግ በጣም መልእክት ያለው ነገሮችን አስቀምጠውልናል። በመጨረሻም ከሳቸው መጨረሻ ላይ ካስቀመጡት ነጥብ ጋር አያይዘን ስለዚህ ማፍረስ ማደስ ከሆነ ፕሮግረስ ከሆነ አዲስ አበባ በተጨባጭ ምን እየሰራሽ ነው የሚለው ደግሞ የመጨረሻ ፕሬዘንቴሽን እናደርጋለን። ከዛ ወደ ውይይት ነው የምንሄደው። ኢንጂነር ሞገስ ጥበቡ የአዲስ አበባ ከተማ መንገዶች ባለስልጣን ዋና ዳይሬክተር ናቸው። በነገራችን ላይ በዚህ በአዲስ አበባ ከተማ ኮሪዶሮች ልማት ደግሞ ከስጢፋኖስ ቦሌ ያለውን ልማትም እየመሩ ወይም ደግሞ ማኔጅ ያደርጉ ያሉት እሳቸው ናቸው። እሳቸው ደግሞ ይሄን ብሪፍ ያድርጉና ቀጥታ ወደ ውይይት እናመራለን። ባለፉት 6 ዓመታት በአዲስ አበባ ከተማ ውስጥ በጣም በርካታ የሆኑ የመሰረተ ልማቶችን ማከናወን ተችሏል። እንዲሁ ሁላችሁም የምታውቁት ቢሆንም ለማስታወስ ያህል እነዚህ በርካታ መሰረተ ልማት ዴቨሎፕመንቶች ሶሻል ኤንድ ኢኮኖሚክ ኢንፍራስትራክቸሮች እና የቱሪስት አትራክሽን ዴስቲኔሽን ዴቨሎፕመንቶች ናቸው። አዲስ አበባ የነዋሪዎቿ ብቻ አይደለች፣ የነዋሪዎቿ ነች። ለነዋሪዎቿ ምቹ መሆን አለባት። አዲስ አበባ ድርብርብ የሆነ የመዲናነት ሚና አላት። ስለዚህ ይህንን የመዲናነት ሚናዋን መወጣት በሚያስችል ደረጃ መሰረታዊ የሆኑ መሰረተ ልማቶችን ማሟላት አለባት። በተመሳሳይ ሁኔታ አዲስ አበባ አሁን ባለው ሁኔታ የኢትዮጵያ አየር መንገድ ወደ 14 ሚሊዮን የሚሆኑ ተጓዦችን ያስተናግዳል። ከነዚህ ከ14 ሚሊዮን ተጓዦች መካከል ደግሞ 70% የሚሆኑት አልፎ ሂያጅ ናቸው። ስለዚህ እነዚህ አልፎ ሂያጅ ሰዎች የሚዝናኑበት የሚቆዩበት ቱሪዝም ዴስቲኔሽን ኤሪያዎች ሊፈጠርላቸው ይገባል። አለበለዛ አልፎ ሂያጅ ሰዎቹ ስካይላይት ሆቴል ቆይተው ከመቼው ይሄን ከተማ ጥዬ ሄዳለሁ ብለው የሚያስቡበት ኢንቫይሮንመንት ከሆነ የምናመጣው ሰስቴነብል የሆነ ገቢና ገበያ አናገኝም። ስለዚህ ይሄ ኮሪደር ልማት አንደኛው የሚያመጣልንና ባለፉት 6 ዓመታት የተፈጠሩት ሜጀር ቱሪስት ዴስቲኔሽን ኤሪያስ ያመጡልን ትልቅ እሴት አንድ ሰው ምን ያህል ለሚቀጥሉት ለተወሰኑ ሰዓታትና ቀናት አዲስ አበባ ናፍቆና መቆየት ሽቶ እንዴት ይቆይ ነው። አዲስ አበባ ከዚህ አንፃር የኮንፈረንስ ቱሪዝም እና የቱሪዝም መዳረሻ ዴቨሎፕመንቶቻችን ሲግኒፊካንት የሆነ ለውጥና ገቢ ያመጡልናል። ስለዚህ ኮሪደር ዴቨሎፕመንት ከዚህ አንፃር የቅንጦት ጉዳይ ወይም የታይታ ጉዳይ ብቻ ሳይሆን የኢኮኖሚና የህልውና ጉዳይ ጭምር ነው በሚል ነው መንግስት ቀዳሚ አጀንዳና ግብ አድርጎ እየሰራ የሚገኘው። ከዚህ አንፃር እንግዲህ ባለፉት ዓመታት ከተሰሩ ቱሪዝም ዴስቲኔሽን ኤሪያስ እና ኢንፍራስትራክቸሮች መካከል የእንጦጦ ፓርክ፣ የወዳጅነት ፓርክ፣ የዩኒቲ ፓርክ እንደዚሁም ደግሞ ከመቶ በላይ የመንገድ መሰረተ ልማትና የጤና የትምህርት እንዲሁም ሌሎች መሰረተ ልማቶች የተገነቡባቸው ጊዜዎች እንደነበሩ ማስታወስ ይቻላል። ይሄ ኮሪደር ልማት ከዚህ ቀደም ከነበሩት ልማቶች መሰረታዊ ለውጥ ምን አመጣ ነው። የመጀመሪያው እንግዲህ ቅድም እንዳልኳችሁ ከኮንክሪት ጫካ ወጥተን ወደ ግሪን ስፔሶችን ኮሪደር ዴቨሎፕመንቱ ላይ በተቀመጠው መሰረት እና ማስተር ፕላኑም ላይ እንዳለው ከ30 30 40 የምንለውን ፉሊ ኢምፕሊመንት ማድረግ የሚቻልበትን ሁኔታ ከግምት ውስጥ ያስገባ ነው። ሌላኛው እጅግ ከላይ እንደምታዩት እጅግ ደሳሳ ለኑሮ ምቹ ያልሆኑ ቦታዎችን ሲግኒፊካንትሊ ወደ ሃይና ሚድራይዝ ኢንቫይሮንመንት መቀየር የሚያስችለውን ሁኔታ ከግምት ውስጥ ያስገባ ነው። ሌላኛው ከዚህ ቀደም ከነበሩት ሁኔታዎች በተለየ ሁኔታ ሪግረስ የሆነ ፐብሊክ ኮንሰልቴሽን ነበረ። እነዚህ ፐብሊክ ኮንሰልቴሽኖች በአንድም በሌላም መንገድ ህብረተሰቡ ምን ይላል፣ ምን ይፈልጋል፣ ምን አቅም አለው፣ እንዴት ብንተገብረው የበለጠ ህብረተሰቡን ህይወት መቀየርና ማሻሻል ይችላል የሚለውን ያሳየ ነው። በሌላ በኩል እንግዲህ በሚዲያዎች ላይ እንዳያችሁት በተለይ በጣም ረጅም ዓመት ደባል ሆነው ሲኖሩ የነበሩ ምቹ ሁኔታ ላይ ያልነበሩ ሰዎች በዚህ መልሶ ማልማት
በቂ የሆነ ኮምፐንሴሽን እንዲያገኙ ለማድረግ የተሞከረበት ሁኔታ አለ። ሌላኛው በአፈጻጸም ላይ ምንም እንኳን ወርቅ ሐሳብ ተይዞ ሲመጣ የሰው ስራ ነውና በአንድም በሌላ መንገድ የጎደሉ ነገሮች ይኖራሉ። ስለዚህ አንድ ግለሰብ የጎደለበት ነገር ካለ ኮምፕሌንት ሪድረስ ሜካኒዝም ወይም የቅሬታ አፈታት ስርዓት ከወረዳ ጀምሮ እስከ ከተማ ድረስ ማቅረብ የሚችልበት ሜካኒዝም ስታብሊሽድ መሆኑ አንደኛው ከቀደሙ አፕሮቾች መካከል የሚለየውና ጥሩ ሜጀር ዲፓርቸር ከሚባልበት መንገድ መካከል ይጠቀሳል። ሌላኛው ሜጀር ለውጥ አዲስ አበባ እስከዛሬ ድረስ መሬት ያለው ሰው እያንዳንዱን ቦታዬን ለማልማት የግንባታ ፍቃድ ይዞ ይመጣል። ያ የመጣ የግንባታ ፍቃድ እሱ በሚፈልገው ልክ ነው የራሱን ፕሎት የሚያለማው እንጂ ከተማው በምትፈልገውና ቀድማ ፕሪዲፋይን ባደረገችው የኔ ከለር የኔ መገለጫ የኔ ይዞታ ነው በምትለው አይደለም። ስለዚህ አትሊስት ይሄ ኮሪደር ዴቨሎፕመንት አንደኛው ያመጣልን እያንዳንዱ ሰው የራሱን ፍላጎት መጥቶ ይዞ የሚጭንበት ሳይሆን በተቻለ መጠን እነዚህ ኮሪደሮች ላይ ፕሪዲፋይንድ የሆኑ ፋንክሽንስ ኤንድ ዴቨሎፕመንትስ የታሰበበት ጥሩ ነው ሁኔታ አለ። ሌላኛው ለውበትና ለእይታ ትልቅ ዋጋ የሰጠ ነው። አሁን ብዙ ሰዎች ይላሉ መጀመሪያ ሲፈርስ አድዋ ፊት ለፊት የአራዳ ህንፃዎች ነበሩ። የአራዳ ህንፃዎች በሚፈርሱበት ጊዜ ብዙ ሰው ያነሳ የነበረው እንዴት ነው የአራዳን ህንፃ ለማፍረስ የሚያስችል የኢኮኖሚ አቅም ላይ ደርሰናል ወይ የሚል በጣም በርካታ ሐሳቦች ይነሱ ነበር። ነገር ግን አሁን እንግዲህ ካለቀ በኋላ እናንተ ማየት እንደምትችሉት አድዋን ከየትኛውም አቅጣጫ ማየት እንዲቻል ተደርጎ ለውበትና ለእይታ ቫልዩ የተደረገበት አግባብ አለ። ኒውዮርክ ላይ ከጎን ያለው ሰው ከጎን መሬት ቢኖራችሁ ከጎናችሁ ያለው ሰው በፈለገው የህንፃ ከፍታ አይገነባም። ምክንያቱም የኔን ህንፃ አንደኛው ቫልዩ የሚደረገው እይታ ስለሆነ፣ ስለዚህ እይታን ቫልዩ ማድረጉ የኮሪደር ልማቱ ላይ አንድ ጥሩ ዴቨሎፕመንት ተብሎ ሊታሰብ ይችላል። ኮሪደር ዴቨሎፕመንቱ ኖርማል ዝም ብሎ ሳይታሰብ በደመ ነፍስ የተገባ ሳይሆን ከዚህ ቀደም ባለፉት 6 ዓመታት ሲሰሩ የነበሩትን የተለያዩ ዴቨሎፕመንቶች ኢንቲግሬት አድርጎ ሰስቴነብል የሆነ ልማት እንዴት አመጣለሁ ብሎ በደንብ ታስቦበት ፖለቲካል ኮሚትመንቱም ትልቅ ሆኖ ለውጥ እየመጣበት ያለ ኮሪደር ዴቨሎፕመንት ነው። ሌላኛው ቀደም እንዳነሳሁት እንግዲህ የኢትዮጵያ ውስጥ ያለው ለእግረኛ በቂ ትኩረትና በቂ ኢንፍራስትራክቸር ሳይገነባ የትም መድረስ አይቻልም። ምክንያቱም 46% እግረኛ በሆነበት ሀገር ውስጥ በቂ እግረኛ መንገድ በሌለበት ሁኔታ የትም መድረስ ስለማይቻል፣ ሌላኛው ብዙሃን ትራንስፖርትን በደንብ ከግምት ውስጥ ገብቷል። ማስ ትራንስፖርቴሽን ወደ 31% ነው። ሼሩ እንዲያድግ ሪላያብል እና ሰስቴነብል እንዲሆን በኢንተለጀንት ትራንስፖርት ሲስተም እንዲታገዝ ለማድረግ ተሞክሯል። ስለዚህ ይሄ ኮሪደር ልማት ምንድነው ያሰበው? እነዚህ በጣም በተነጣጠለ ሁኔታ በተለያየ የከተማችን ክፍሎች ላይ የተሰሩትን አሰናስኖ ወጥ የሆነ የአዲስ አበባን ገጽታና ፊት ስታንዳርዳይዝ ማድረግ የሚችልና አዲስ አበባ የራሷ ከለር ስታንዳርድና እሴት ያለው ከ40 ኪሎ ሜትር በላይ ኮሪደር መገንባት ነው መንግስት ፈልጎ በልዩ ትኩረትና ሁኔታ እየሰራ ያለው። ስለዚህ ይሄ ኮሪደር ልማት መሰረታዊ ዓላማና ራዕዮች ይዞ ነው የተነሳው። አንደኛ አዲስ አበባን ለነዋሪዎቿ ምቹ ማድረግ፣ ቫይብራንት ማትተኛ ዳይናሚክና ለሊቨብል የሆነ ሲቲ መፍጠር የሚለውን ትልቅ ራዕይና ዓላማ ይዞ ነው እየተሰራ የሚገኘው። ስለዚህ ኦፖርቹኒቲ ኮስት አለው። ራይት ኢንቨስትመንት ኢንቨስት ማድረጋችንን እርግጠኛ መሆን አለብን እያንዳንዳችን። ስለዚህ አንደኛው ኢንቫይሮንመንታል ሰስቴናቢሊቲን ማረጋገጥ አለብን ስንል በቂ የሆነ ግሪን ስፔሶች አት ሬሌቫንት ኢንተርቫልስ መታሰብ መቻል አለባቸው የሚለውን ከግምት ውስጥ ያስገባ ነው። ሌላኛው የነዋሪዎቿን ደህንነት እና መሰረተ ልማት ማግኘትን ማረጋገጥ መቻል አለባት። እንደምታውቁት እንግዲህ በርካታ ለምሳሌ 1966 ሲወረስ የቀበሌ ቤቶች በሚወረሱበት ጊዜ የነበሩ በርካታ ቤቶች አሁንም ንብረትነታቸው የቀበሌ በመሆኑ ምክንያት ደረጃቸውን ሰዎቹ በባለቤትነት ስለማይዙት ባሉበት ሁኔታ ስለሆነው ነው በጣም በርካታ የከተማችን ክፍሎች ውስጥ የሚገኙት። በቂ ሽንት ቤት አክሰስ የላቸውም፣ ለመኖሪያ ምቹ አይደሉም።
በተመሳሳይ ሁኔታ አንድ ሰው ሊያሟላና ሊኖርበት ይገባል ብለን የምናስባቸውን መሰረታዊ ኢንፍራስትራክቸሮች ያሟሉ አይደለም። ስለዚህ አሁን ከፒያሳና ጀርባው ላይ ያያቸው ብታዩቸው ጥሩ ነው። ለመኖር ምቹ ያልሆኑ በርካታ ቦታዎችን ነው እንግዲህ በመልሶ ማልማቱ የተነሱት። እነዚህ ነዋሪዎች ደግሞ ምቹና በቂ የሆነ የምትክ ቦታና ምትክ ኮንዶሚኒየም ቤቶች በመስጠት የነዋሪዎቹን ደህንነት አፕሊፍት ማድረግ አንደኛ መሰረታዊ ተቀዳሚ ዓላማው አድርጎ የያዘው ነው። ሌላኛው የአዲስ አበባን ገጽታና መልክ መቀየር ነው። እንደምታውቁት ፈርስት ኢምፕሬሽን ኢዝ ዘ ላስት ኢምፕሬሽን ይባላል። ስለዚህ አዲስ አበባን ምንም ያህል የተሻለ እና ጥሩ ነገር ቢኖረንም ነገር ግን ከምትናገረው በላይ የምታደርገው ነው የሚሰማኝ ጮክ ብሎ የሚሰማኝ እንደሚለው ሁሉ አንድ ቱሪስት ሲመጣ የነገርነው ነገር ብዛት ሳይሆን ኢምፕረስ የሚያደርገው መንገዶቻችን ላይ ያየው ነገሮች ነው። ስለዚህ የአዲስ አበባን ከተማ ገጽታ መቀየር አንደኛው ትኩረት ተሰጥቶት እየተሰራበት የሚገኝ ነገር ነው። ሌላኛው የስራ እድል መፍጠር ነው። እነዛ ቀደም ያልኳቸው ወጣቶች ስራ እንዲያገኙ አንደኛ በግንባታ ወቅት፣ ሁለተኛ እነዚህ ኮሪደር ዴቨሎፕመንቶች በራሳቸው ግብ አይደሉም። ግንባታዎቹ ከተገነቡ በኋላ በርካታ የስራ እድል ይፈጥራሉ። ሪተርን ኦን ኢንቨስትመንቱን አይተን ነበርና እነዚህ ኮሪደሮች ለምሳሌ አንደኛው ኮሪደር ላይ ወደ 94 ሚሊዮን ወደ 45 ቢሊዮን ኢንቨስት ለማድረግ ይፈለጋል። በአንድም በሌላም በኩል በፕራይቬት ሴክተሩም በመንግስትም የሚደረጉ ኮንትሪቢዩሽኖች ወደ 45 ቢሊዮን ኢንቨስትመንት ይጠይቃል። ነገር ግን በላይፍ ሳይክሉ እጥፍ የሆነ ገቢ ለከተማው ጀነሬት ያደርጋል። ስለዚህ አዲስ አበባ የኢኮኖሚክም የፖለቲካል ካፒታልነቷንም ካፒታላይዝ አድርጋ መቀጠል የምትችለው ይህንን እንዲህ አይነት ትልልቅ ግራንድ የሆኑ የኮሪደሮችን ማልማት ስትችል ነው። ኢንጂነር ሞገስን እጅግ በጣም አድርገን ነው የምናመሰግነው። በደንብ ሁሉን ነገር ያካተተ ምላሽ ከሁሉም አቅራቢዎች ቀርቧል ብዬ አስባለሁ። ነገር ግን የተጠራራ ነው ፓናል ዲስከሽን ነው። የእናንተንም ግብአት ለመውሰድ ስለሆነ ፓናሊስቶች እዚህ ይወጡና ምላሽ ይሰጣሉ። ወደዚህ ወደ መድረክ የምጋብዛቸው ዶክተር ሂርጶ በሪሶ፣ አቶ ጎሳይ በቀለ፣ አቶ ዳዊት በንቲና ዶክተር ኢንጂነር እሸታየሁ ክንፉን መድረኩን ይይዙልኛል። በጣም ውስን ሰዎች ጥያቄ እንድጠይቁ እድል እሰጣለሁ። በመሰረቱ ያየነው ጥናትና የከተማዋን ኮሪደር ልማቱ ላይ ያየነው ነገር በጣም የሚያስደስትና ብዙ እንደሚጠበቅና ብዙ ስራም እንዳለ እናያለን። በተለይ ለእግረኛ ለአካባቢ ጥበቃና ለግሪን ኤሪያ የተሰጠው ትኩረት በጣም ጥሩ ነው። እኔ እንግዲህ ወደ ራሴ ጉዳይ ልምጣና ምናልባት ክፍተት አለ ብዬ የማስበው በአርባን ሄሪቴጅ ፕሬዘርቬሽን በኩል ነው። እኔ ስለ ኢንዲቪጁዋል ህንፃዎች ወይም ቅርሶች አይደለም ማውራት የምፈልገው። አዲስ አበባ እንደምታውቁት በአገሯ ሰዎች በአገሯ መሪዎች ከሌሎች የአፍሪካ ካፒታል ከተሞች የሚለያት በራሷ መሪዎች ታስባ ከተለያዩ የኢትዮጵያ ክፍሎች ቅድም አቶ ዳዊትም ሲገልጸው ነበር ተሰብስበው መጡ ኢትዮጵያን የተገነባች ከተማ ነች። አንደኛ። ሁለተኛ የዳይቨርሲቲ እና የሜልቲንግ ፖት የምንለው የብዙ ነገሮች ስብስብ ነች እና ይሄንን የሚገልጽ የተወሰኑ ስትሪቶች አርባን ሄሪቴጅ ስል እንዳረጁ እንደተጎሳቆሉ ይቀመጡ ማለት ሳይሆን ቅድም ዶክተር እሸታየሁ እንደገለጽከው ሪኖቬት አድርገን ሪስቶር አድርገን ወደ አርት ጋለሪ ወደ ካፌ ወደ መሳሰሉት ነገሮች ብንቀይራቸው የከተማው ሪቫይታላይዜሽን ወይ እድሳት አካል ይሆናሉ። ስለዚህ ይሄንን ማድረግ ይኖርብናል ብዬ አስባለሁ። ይሄንን ደግሞ እኛ በትምህርት ክፍላችን ይሄ ለእናንተ ስራውን ብቻ ለመስጠት ሳይሆን እኛም ይሄንን ኃላፊነት ከሰጣችሁን በዚህ ላይ የራሳችንን አስተዋጽኦ ለማበርከት ወይም ለመተባበር ዝግጁ ነን። በዓለማችን በፈጣን እድገት ብዙዎች አሉ ፈርሰው የተሰሩ። ለምሳሌ ዱባይ በአጭር ጊዜ የተሰራች ከተማ ነች። እኛ ሀገር አለመታደል ሆኖ ጎጆም ሲፈርስ እንጮሃለን፣ ቤትም ሲወላገድ እንጮሃለን። ግን አዲስ ነገር እንደምንማር ነው። ሌሎች አንድ ምጠይቃችኋለ። ሰሞኑን ያየሁት በሚዲያ ጃፓንና ቻይና በሚያለሙት ጊዜ አንድ ቤት አላፈርስም ብሎ ሰውየው የቆየ ነበረ። ያ ሰውዬ ግን
ቤቱ ታድሶለት እዛው ቤት ውስጥ እንዳለና ጃፓን ውስጥ ደግሞ አንድ አላፈርስም ያለ ሰውዬ የባቡር መንገዱ በመሃሉ እንደሄደ አይቻለሁ። እኛ ሀገርስ ፍቃደኝነት አይጠየቅም ወይ? ለምሳሌ እዛው ቦታ እኖራለሁ ካለ ቆንጆ ቤት ቆንጆ ህንፃ ዲዛይን አድርጋችሁ እንዲኖር የማይፈቀድበት ምን ሁኔታ አለ? አሁን ያሉት ድምጾች በቃ አይሰራ ይቆይ ችግር ፈጣሪ ነው የሚል አንድ ካምፕ አለ። በሌላ በኩል ደግሞ አሁን ነው መሰራት ያለበት የሚል ደግሞ ድምጽ አለ የሚል አለ። እኔ በዛ ላይ እንዳው ሶስተኛ ኮንሲደር ደግሞ መድረግ ያለበት ፓርትሊ አሁን እንስራ ፓርትሊ ደግሞ በኋላ እንስራ የሚለውንም ኮንሲደር ማድረግ ያስፈልጋል። ለምሳሌ የኮሪዶር ልማቱ የመንገዱ አካል ማለት ነው ፐብሊክ ስፔስ ነው። ፐብሊክ ስፔስ ሲሰፋ ፐብሊክ ስፔስ ማለት የሁሉም ማለት ነው የሁላችን እሱ ሲሰፋ ሁላችንም እንጠቀማለን። ጉዳት የሚደርስባቸው ሰዎች ዊን ዊን በሆነ መንገድ የነሱን ጉዳይ አድሬስ ማድረግ ከተቻለ ፐብሊክ ስፔስ መስፋቱ በጣም በጣም አስፈላጊ ነው ለሁላችን። በቀላሉ ወጪ የህዝቡን ኳሊቲ ኦፍ ላይፍ ኢምፕሩቭ ማድረግ የሚቻለው ፐብሊክ ስፔስ ላይ ኢንቨስት በማድረግ ነው። ቤት ላይ ኢንቨስት ማድረግ በጣም ከባድ ነው። ኢንፍራስትራክቸር በጣም ከባድ ነው። ፐብሊክ ስፔስ ላይ ግን ቀለል ይላል። ብዙ ሰዎችን ይደርሳል ከትንሽ እስከ ትልቅ ከድሃ እስከ ሀብታም ድረስ ማለት ነው። ስለዚህ የመንገዱ ፓርት ይሰራ። የመልሶ ማልማቱ ግን ጥናቱ በጣም በጣም ማጠናከር ይፈልጋል። የከተማዋ መልሶ ማሻሻል የሚባለው ነገር ፕላኒንግ አለው፣ ግን ፕሪዶሚናንትሊ አርባን ዲዛይን ስራ ነው። አርባን ዲዛይን ደግሞ ከአርባን ፕላኒንግ ይለያል፣ ከአርኪቴክቸርም ይለያል። መሀል ላይ ያለ ብሪጅ ነው። የከተማ ፕላን ወደ አርኪቴክቸር ከመሄዱ በፊት በአርባን ዲዛይን ነው የሚሰራው። ከዛ በኋላ አርኪቴክቸር ወይም ህንፃ ዲዛይን እንበል ሲሰራ ለምሳሌ ፕላን ስምምነት ሲጠየቅ ለፕላን ስምምነቱ ግብአት የሚሆኑ ነገሮች ከአርባን ፕላኑ ከአርባን ዲዛይኑ ተወስደው ለምሳሌ ህንፃ ከፍታ ስንል፣ ለምሳሌ ህንፃ ቀለም ስንል፣ ለምሳሌ አርኪቴክቸሩ ስንል፣ ለምሳሌ መስታወቱ ብዛት ስንል፣ ለምሳሌ የግሪኑ የአቀማመጡ ማት ነገሮች አሉ እና እነኚህ ነገሮች ደግሞ በብዛት ሰብጀክቲቭ ነገሮች ናቸው። ስለዚህ በጣም ሃይ ስታንዳርድ የሆነ የአርባን ዲዛይን ስራ ይፈልጋሉ። ቲንክ ታንክ ግሩፕ አርኪቴክት ዳዊት ያነሳው ኢዝ ቬሪ ኢምፖርታንት። ብዙ ጊዜ እኮ እንጮሃለን ከሙያ ማህበራት ከትሬድ ሴክተር አሶሲዬሽን አንድ ላይ ሆነው ከአስፈጻሚ አካላት ጋር ይስሩ። ቲንክ ታንክ ግሩፕ ያስፈልጋል ለየሴክተሩ፣ ለከተሞች፣ ለእርሻ፣ ለኢንዱስትሪ፣ ለሁሉም እንደማለት ነው። ዛሬ እሱ ቢሆን ኖሮ አሁን የምንላቸው የሚነሱ ጥያቄዎች ጫጫታ ሁሉ ቀድሞ ያልቅ ነበር፣ አብዞርቭድ ይሆን ነበር። ስለዚህ ከተማ ይታደሳል፣ ከተማ ይሰራል፣ ይፈርሳል። ሉዘርስ ዊነርስ ኦልዌይስ አሉ። ዛሬ እኮ ፍሉድ አርኪቴክቸር ላይ ነው ያለ ነው። ዳይናሚክ ነው፣ በየአመቱ ነው የሚቀያየረው። ዛሬ ቡርጅ ከሊፋን ሃይራይዝ ቢልዲንግ እንደ ኢንተርናሽናል ሞድ ቀላቅለው ስለሰሩት እንጂ የሚፈርሱና ፍሉድ ካራክተር ያላቸው ፎርሞች ይፈጠራሉ። ኢን አርኪቴክቸራል ስታይል ነገ እነዚህ አሁን እንደ ጥሩ የምናያቸው አፍርሰን እንሰራቸዋለን። ታይም ዊል ዲሳይድ። አሜሪካን ሀገር ለ60 ለ70 ዓመት ቢሰራ የማያልቅ መንገድ እኮ ፎር 100 years ፎር a century እና ፎር 2 ታስቦ ስለተሰራ ነው። ይሄን የሚያስብ አእምሮ ጠፋ? አርበን ፕላነር አርኪቴክት ኖ፣ ፖሊሲው ነው። እሰየው አሁን ላይ የከተማ መስተዳድሩም ወይም አስፈጻሚ አካላት አብረው መስራት ጀምረናል፣ ፈቃደኞች ናቸው። ታንኪዩ። ካሁን በኋላ ያ ነገር ይመጣል ማለት ነው። ኖርምስ፣ ቢልዲንግ ኖርምስ፣ ከለርስ። እስቲ ፓሪስን እዩ ያያችሁ ኢሚዲየትሊ ከላይ በርድስ አይቪውስ እና ያ ኢስ ፓሪስ እንላለን። የደጎል ስኩዌርን፣ ሸንደሊዜ ሪኮግናይዝድ ቢዝነስ ዲስትሪክቶችን ስናይ የስ ኢንዲድ ኢት ኢዝ። ሉቭርን ስናይ ከላይ የስ ኢንዲድ ይሄ የ78 ወይም 11 ራዲየት የሚያደርግ ከደጎል ስኩዌር ሰፋፊ መንገድ እዚህ ማስቡ አእምሮ፣ ጭንቅላቶች፣ ልምዶች የሉም ማለት አልችልም። ስላላሳተፈ ነው። አሁን ብናሳትፍ የግድ
በጣም መልካም ነው። የተደረጉ ጥናቶች ነበሩ በከተማ መስተዳደሩ ወርደው ታች ድረስ ያጠኗቸው ጥናቶች አሉ። ለዛ ምስክር ነኝ አውቃለሁ ጥናቱ እንደተጠና በከተማው በኩል ማለት ነው። አሁን ጥያቄው ያለው የመፍረሱ ጉዳይ የአካባቢው መልማት አለበት እንደ አዲስ መታደስ አለበት የሚል ጥያቄ አይደለም። አሁንም ህዝቡ እያወራ ያለው የልማት ጥያቄ ነው። በሄዱበት በተነሱበት አካባቢ ያሉ የመሰረተ ልማቶች አልተሟሉ እና እሱ ላይስ ምንድነው የነበረው? ላይ ካለው ከተማ መስተዳደሩ ጋር ምንም አይነት ጥያቄ የለም። ወደ ወረዳ በተወረደ ቁጥር ትምህርት ቤቶች መልካም ፍቃድ የላቸው። በተለይ የግል ትምህርት ቤቶች እያረጉ ያሉት ነገር ልክ አይደለም። ሄደው ለመልቀቂያ በወሰዱ ቁጥር የሁለት ወር የአንድ ወር ክፍያ ክፈሉ እየተባሉ የግል ትምህርት ቤቶች እያስገደዷቸው ነው። ስለዚህ ይሄ ደግሞ ማህበረሰቡ እዚህ አካባቢ የሚኖር ማህበረሰብ አብዛኛው የወር ገቢ የለውም ወይ ደግሞ ቋሚ ገቢ ያለው አይደለም እለታዊ ነው ያለው እና በሄዱበት አካባቢ ማህበራዊ ህይወታቸው የሚስተካከልበት ነገር ቢፈጠር በተረፈ ግን አካባቢው መቀየር አለበት ሙሉ ለሙሉ የማህበረሰቡ ፍላጎት መሆኑን በእርግጠኝነት መናገር እንችላለን። እዛ አካባቢ ያለን ሰዎች ማለት ነው። ቅርስ ነው የሚሉ ሰዎች ፒያሳ እየኖሩ አይደለም ወይ ደግሞ እኔ ሌላ አካባቢ እየኖሩ አይደለም ወይ ከሀገር ውጪ ናቸው ወይ ደግሞ የተሻለ ቦታ እየኖሩ ቅርስ ጠብቁ የሚሉት ነገር አለና ይሄንን በደንብ ግልጽ ቢነገር ደስ ይለኛል። ቅርስ መጠበቅ አለበት ፍቃደኞች ነን። ግን ቅርስ የሚጠብቀው ማን ነው? ባልተመቸ ሁኔታ ባልተሟላ መሰረተ ልማት የሚኖረው ማህበረሰብ ነው ወይ? ይሄንን የሚለው የትኛው የማህበረሰብ ክፍል ነው የሚለው ቢታይና የአስተዳደር ችግሮች ቢፈቱ። ልማቱ ያመጣልኝን ትሩፋት የተቋደስኩ ሴት ነኝ። ልማቱ አስፈላጊ ነው፣ ትክክል ነው፣ መሆን የነበረበት ነው እየተደረገ ያለው የሚል አስተያየት ለመስጠት ነው የምነሳው። ይሄን ብዬ ስል ምንድነው ይሄ አሁን ያለንበት ቦታ ራሱ ለልማቱ መልካምነትና ትክክለኛና ታሪካዊነት የሚገልጽ ቦታ ነው። በቃ ፒያሳ በጣም የተጎሳቆለች ቦታ ናት። ጫፍጫፏ ስትታይ መልካም ነው። አሮጌ ቆርቆሮና እንደ ያላችሁት እያሉ ይሉን ነበር። ዳርዳሩ ለምቶ እዛ ፒያሳ ናችሁ ብለው ሲጠይቁን ፒያሳ ካልን እዛ አሮጌ ቆርቆሮ ይባላል። ከንቲባው አስተባባሪነት በተሰራው ህንጻ ላይ ነው የደረሰኝ ዕጣ። የወጣሁበት ቤትና ያ ሲታይ እኔ በጣም እኔ ራሴ አላወኩም። በቃ እንደ ስካር ነው ያደረገኝ። እልል ነበር፣ ለወርቁ ሁሉ ነበር። በቃ መቆጣጠር ራሴ ነው ያቃተኝ እና እንደኔ ያሉ የባሰ ችግር ያለባቸው አሉ። ከዚህም የባሰ ችግር ያለ ነገር አለ። ታሪካዊ የሚባለው ምኑ ነው? ታሪካዊ የሚባለው ቦታ አሁን የተሰራው አድዋ ታሪካዊ ቦታ ነው። ያ ቦታ ግን ብዙ ችግር አዎ ልማት ከአንድ ቦታ ሰው ወደ አንድ ቦታ ሲሄድ አብሮ የኖረው ሰው ማህበራዊ ግንኙነቱ ያማል። ትክክል ነው። ቢሆንም ግን ሁሉ ጊዜ የሰው ልጅ ዋሻ ውስጥ እንደዛ ቆሻሻ ውስጥ ይኑር የሚል ምንም አይነት ነገር ስለሌለ መታደሱ መሰራቱ በጣም አስፈላጊ ነው። በቃ መሆን ያለበት ነው። የኛ እድል ለሌላውም ሰው ይድረሰው። ውይይት መኖር አለበት። እንደዚህ በጣም በተደጋጋሚ የተነሱ ነገሮች አሉ። እንደ ፖለቲከኛ በተሰጠህ አጭር ጊዜ ውስጥ የሆነ ነገር አቺቭ አድርገህ ማሳየት የምትፈልግ ከሆነ ረሽ ታይሞች በጣም ኢምፖርታንት ናቸው። እኔና ሸታየው አሜሪካን ነበር እንደዚሁ ከሪዴቨሎፕመንት ጋር በተመለከተ ጉብኝት አድርገናል። ዲሲ ውስጥ የሚደረግ ዲስፕሌስመንት የነበረው የውይይት ጊዜ ከስራው ጋር አይገናኝም። ረጅም የውይይት ጊዜ ነበር የነበረው። ግን ኢትዮጵያ ውስጥ እንደሱ አይነት የውይይት ጊዜና እንደሱ አይነት ላግዠሪ ያለ ነው የሚለው ነገር መታየት አለበት። እኔ ባለሙያዎቹን አፕሪሺየት አደርጋለሁ። ሳይንቲፊክሊ የምታነቧቸው ምናምን ነገሮች ይህንን ኢንካሬጅ ሊያደርጉ ይችላሉ። ግን አሁንም ፒያሳ ያሉትን ጎስቋላ ቤቶች ይዞ ለመቆየት ያ ታይም አለ ወይ ነው እኔ የምጠይቀው። አንድ ወንድሜ ከኋላ ሲናገር እንደሰማሁት ቢቆይ የመንገዶቹ ሌሎቹ ፐብሊክ ስፔሶች ተሰርተው ከኋላ ያሉት ቢቆዩ የተባለው ነገር እነሱ ሲቆዩ ፐብሊክ ስፔሱ አለ ማለት አይቻልም። ምክንያቱም ከፒያሳ ኋላ ያሉት ቤቶች ቤት አይደሉም። እንደ ፖለቲከኛ መመለስ ካለብን መጠየቅም ካለብን መጠየቅ ያለብን እንዲህ አይነት ጉስቁልና እዚህ ሴንተር ውስጥ አለ ወይ አናውቃለን ወይ ይፈቀዳል ወይ ማለት አለብን። እነዛ ቤቶች ግን ዜጎች በዛ አይነት ሁኔታ ውስጥ ግን በምንም አይነት ግን መቆየት የለባቸው መፍረስ ነው ያለባቸው። አሁንም ግን ምንል ሰዎች ማድረግ ያለብን እነዛን ፒያሳው ሲኖሩ የነበሩትን ሰዎች አሁን ያሉበት ቦታ ሄደን ማየት አለብን።
አሁን ያላቸው ጥያቄ ተቀይሯል። ውሃ የለንም ነው ያሉት። አሁን ያላቸው ጥያቄ ተቀይሯል። ስለዚህ ያንን ጥያቄያቸው መመለስ ይቻላል። ድሮ ይኖሩበት የነበረው ነገር ግን ቶታሊ ለሰው ልጅ የሚታሰብ አይደለም። ግን አሁን ግን ይያሉ ፕሮፖዛል የሚሰጡን ሰዎች በተለይ በማህበራዊ እንትን ላይ ፕሮፖዛል የሚሰጡን ሰዎች እነሱ ሲመጡ ለምሳሌ ውጪ ሀገር ያሉት ሰዎች ሲመጡ እዛ ቤት ውስጥ አይኖሩም። ቦሌ እየኖሩ ነው። እናታቸውን እንኳን ቢሆን ይዘው ቦሌ ሆቴል አስቀምጠው ነው አንድ 15 ቀናቸውን ወራቸውን ጨርሰው የሚሄዱት እንጂ ይቆይልን የሚሉት ፒያሳ ውስጥ አይኖሩም። ፒያሳ ወክ ልታረግ ትችላለህ ወርቅ ቤቶቹ ጋር። ከዛ ውጪ ግን 10 ሜትር ወደ ውስጥ መግባት አይቻልም። ሶ ይሄንን በምንም አይነት ግን ማቆየት አይቻልም። መፍረስ ነው ያለበት። ሶ ይሄንን ቦልድሊ መናገር አለብን። መደረጉም ትክክል ነው ብለን ማመን አለብን ብዬ ነው የማምነው። እኔ ፖለቲካል ስቴትመንት መስራት ካለብኝ ከዚህ በኋላ የቀሩ በጣም ብዙ ስላም ኤሪያዎች ለመኖር ምቹ ያልሆኑ ቦታዎች አሉ። ህብረተሰቡ ተሰባስቦ እኛስ መቼ ነው ማለት ያለበት? እኛስ መቼ ነው የምንነሳው? መቼ ነው እንደዚህ አይነት እድል የሚገጥመን የሚል ነገር ነው ማድረግ ያለበት ብዬ ነው ማምነው። ሁሉ ነገር ሊፈርስ ሲል ቅርስ ነው የሚባል ውይይት ይመጣል። እኔ ቅርስ ነው ብለው ውይይት የሚያመጡት ሰዎች አብዛኞቹ ቤቶቹ የኪራይ ቤቶች ናቸው ወይ የቀበሌ ቤቶች ናቸው። በ10 ብር ነው የሚኖሩባቸው ወይም ደግሞ በ2000 ብር ነው የሚኖሩባቸው። ሴንተር ላይ ያሉ አፓርትመንት ውስጥ የሚኖሩ ሰዎች የፐብሊክ ስፔስ አይደሉም፣ የፐብሊክ ቦታዎች አይደሉም። ሶ አርኪቴክት ፋሲል ፕሮፖዝ እንዳደረጉት እንደዚህ አይነት ቦታዎች ተለይተው ለምተው ጋለሪ መሆን አለባቸው፣ የፐብሊክ ስፔስ መሆን አለባቸው፣ ከኢንዲቪጁዋል ኦነርሺፕ መውጣት አለባቸው። ኢንዲቪጁዋልስ የያዟቸው ካሉ ደግሞ ለፐብሊክ ጥቅም እንዲውሉ ተደርገው ግዴታ ሊጣልባቸው ይገባል። በጣም እናመሰግናለን። አሁን የተነሱትን ሀሳቦች ምላሽ ያገኙ። ዱባይን እንደ ጥሩ ተሞክሮ ተደጋግሞ ተነስቷል። ስለዚህ ዱባይን ልትደግሙ ነው ወይ የሚል ለተነሳው ጥያቄ ዱባይን የመድገም ሀሳብ ያለው ሰው የለም። በዋነኛነት አዲስ አበባ የራሷ ታሪክ የራሷ የመሬት አቀማመጥና የላንድስኬፕ ያላት እንደመሆኗ መጠን የቤንችማርክ ስናደርግ ምርጥ ተሞክሮዎችን ማንሳት እንችላለን። ነገር ግን አዲስ አበባ የራሷ ከለር ያላት ከተማ ሆና እንድትሰራ ነው በዋነኛነት እየተሰራ ያለው። ነገር ግን ክሪቲካል ቤንችማርኪንግ ሁልጊዜ ኮንቴክስቹዋል አሰስመንት ይሰራል። ያሉት ክፍተቶች ነባራዊ ሁኔታዎች ምንድናቸው? ምርጥ ተሞክሮዎች ምንድናቸው? ከሊትሬቸሮች ደግሞ ተነስቶ ኮንሰፕቹዋል ሪቪው ተሰርቶ በኮንቴክስትና በኮንሰፕት መካከል ያለው ጋፕ ነው ተነጥሮ እና በቤንችማርክ መካከል ያለው ጋፕ ተለይቶ ኢንተርቪል ለማድረግ የሚሞከረውና የቤንችማርክ መደረጉ መጥፎ አይመስለኝም። ነገር ግን አዲስ አበባ የራሷ ከለር ቀለምና አይደንቲቲ ያላት እንደመሆኗ እሱን ክሪቲካሊ ከፍላጎቶቿና ከነባራዊ ሁኔታዎች ጋር አጣጥሞ ለመስራት ነው እየተጣረ የሚገኘው። ሌላኛው ኦልድ የቀድሞ የከተማ ክፍሎች የራሳቸው በጣም ከፍተኛ አትራክሽን አላቸው። ስለዚህ እሱ ክሪቲካሊ ቢታይ የተባለው ትክክል ነው። ለምሳሌ አንደኛው የፖስታ ቤት የመጀመሪያው ፖስታ ቤት ሆኖ የሚቀረው የድሮ ፖስታ ቤት አንደኛው ለፕሪዘርቬሽን የተለየ የቀድሞ የፒያሳ ገጽታውንና ትውስታዎችን የሚያስታውሱ እንደ ሲኒማ ቤት ያሉት ተጠብቀው የሚቆዩበት ነው። ነገር ግን ተጨማሪ ኮንሰልቴሽኑ ላይ ሀሳቦችን የመውሰድ ስራዎች የሚሰራበት ሁኔታ አለ። ሰው ባለበት ቦታ ላይ እንዲያለማ ቢፈቀድ ጥሩ ነው ብለው ያነሱት ትክክለኛ ሁኔታ ነው። በዋነኛነት ኮሪደር ልማቱ ላይ የተቀመጡ የልማት የዴቨሎፕመንት ፋንክሽኖችን ታሳቢ ባደረገ ሁኔታ አቅም ኖሮት ማልማት የሚችል ሰው ካለ ከተማ አስተዳደሩ አንደኛ ትልቅ የፈቀደውና እያማከረም የሚገኘው በዛ ደረጃ ኮሪደር ዴቨሎፕመንቱን በሚመጥን ደረጃ ማልማት የሚችል የህዝብ መገልገያ ቦታዎች ያልሆኑ እና ለሶሻልና ለኢኮኖሚክ ኢንፍራስትራክቸርስ ያልተተው ቦታዎች ከሆኑ ይሄንን ኢንተርቴይን ለማድረግ ፍላጎት ስላለ እንዲህ አይነት ጥያቄ ያላችሁ በየክፍለ ከተማዎቹ እየሄዳችሁ ጥያቄያችሁን ማቅረብ የምትችሉበት መንገድ አለ። የኮሪደር ላይ የተቀመጡ ፋንክሽኖች
ዶግማ ናቸው ማለት አይደለም። በየትኛውም ጊዜ ክሪቲካል ሀሳቦች እስከተነሱ የበለጠ ከተማችንን ሊያሳድጉ የሚችሉ ሀሳቦች እስከመጡ ድረስ ከተማ አስተዳደሩ ለመቀበል ለማስተናገድ በጣም ዝግጁ ነው። ሌላኛው የሚናፈሱ ወሬዎች ሁልጊዜም ስለሚኖሩ በተቻለ መጠን ብታሳውቁ ፐብሊክ ኮንሰልቴሽን በደንብ ቢሰራ የተባለው ጥሩ ነው። እንግዲህ ይሄ አንደኛው ፕላትፎርም ነው። ክብርት ከንቲባን ጨምሮ ክቡር ጠቅላይ ሚኒስትራችንም በተለያዩ አጋጣሚዎች ሀሳቡን ምክንያቱም አንድ ሰው ወይም የተወሰነ ግሩፕ ወይም መንግስት ብቻ ይህንን ሀሳብ ቢያቀነቅነው የትም አይደርስም። ምክንያቱም ሁላችንም አብረን በጋራ ስንሰራ ነው የሚሳካው። ነገር ግን ወሬ ተወራ ብለን ደግሞ ምንፍረከረክ አይሆንም። ስለዚህ በተቻለ መጠን ውጤቶቹ መታየት በሚጀምሩበት ጊዜ ሁሉም ተባብሮ የሚሰለፍበት አግባብ ይኖራል። ነገር ግን ይሄ የሰው ስራ እንደመሆኑ መጠን ክፍተቶች ስታዩ በጎንዮሽ ከማማት ይልቅ ፊት ለፊት መታችሁ ቅድም ዶክተር እሸቱ ያለው እንዳለው ምንም ሳትፈሩ ሳትሰስቱ ንገሩን። እኛም ደግሞ ስህተቶቻችንን ለማረም ለማስተካከል ዝግጁ ነን። ዛሬ እንደ ኮንሰልታንት እኔም ፖቴንሻሊ በቀጣይነት ለምንሰራ ይሄም ወደ ኢምፕሊሜንቴሽን በሚገባበት ጊዜ ከተማ አስተዳደሩም በጣም ፖቴንሻል ያላቸውን ሰዎች ቀጣይነት ላለው ለዲቴል ስራዎች የሚያሳትፍ ምክር የሚያገኝበት እኛም ደግሞ ያው ሌላ ኮሪደር ላይ አጋጣሚ እየሰራን ስለሆነ እናንተን የምናማክርበትን ያገኘሁበት ነው። እንግዲህ ከቲንክ ታንክ ባሻገር ማለት ነውና አብረን የምንሰራበት ሁኔታ ነው ያለው ማለት ነው። ሌላው ምንድነው የተጠየቀው የፕላኑ እንዴት ነው የተሰራው የሚለው ነገር ነው። እንግዲህ ከተማዋ መዋቅራዊ ፕላን አላት። ከዛ ሲቀጥል ኮሪደሩ ሲሰራ የኤልዲፒ ባህሪ አለው። ያንን መዋቅራዊ ፕላን ፍሬም አድርጎ ይሰራል። ከዛ ሲቀጥል የፕላኑን ላንድ ዩዙን የመሬት አጠቃቀሙን የህንፃ ከፍታውን እንደገና ደግሞ መንገድ ማወቅሮች ከተሰሩ የሶሻል ሰርቪሶች እንዲከተቀመጡ በኋላ አርበን ዲዛይኑ ነው የሚሰራና በጣም ዲቴይል ነው የተሰራው። ግን እንግዲህ ኢምፕሊሜንቴሽን ላይ የሚከሰቱ ነገሮች አሉ። እነዛን እየተቀረፉ የሚሄዱት አጠቃላዩ ግን ድምሩ ሲወሰድ ፕሮጀክቱ ላይ እንደቀረበው ምንድነው የሚባለው የትልቁ ገጽታን ስንመለከት አዲስ አበባን የሚቀይር ነዋሪዎቹን የሚቀይር የአገሪቱን ገጽታ የሚቀይር ተወዳዳሪ የሚያደርጋት ፕሮጀክት ስለሆነ በዛ ደረጃ ማለት ትንሽ ነገሮችን ከማንሳት ይልቅ በትልቁ ግንዛቤ ውስጥ ይዘን ብንሄድ ነው የሚሻለው ማለት ነው። ብዙ ጊዜ ይነሳል። ቅድምም እኔም ሳቀርብ የሌሎችም ሀገሮች ሊትሬቸር የሚገልጹት ዋናው አንዱ የመነታረኪያው አጀንዳ ያው ቅርስ ጋር የተያዘ ነውና ቅርስን እንዴት ነው ዲፋይን የምናደርገው? አክቹአሊ የአርባን ፕላኒንግ ማኑዋሉ የሚያስቀምጠው ነገር አለው። እንደገና ደግሞ የባህልና ቱሪዝም ሚኒስቴር ያወጣው ደግሞ የራሱም ዶክመንት አለው ሄሪቴጅ ምንድነው የሚለው ነገር ግን ባለፈው በ10ኛው የከተማው ፕላን ላይ 117 ሄሪቴጅ ተብሎ የተለዩ አሉ። ከነዚህ ውስጥ 36 ወደ 36 የሚጠጋ አይ ቲንክ ቤተክርስቲያን ነው የተወሰኑት። ሌሎቹ ደግሞ የፊታውራሪ የግራዝማች የቀኛዝማች ቤት ነው። ኦኬ እነዚህ ዜጎች ወይንም ደግሞ ቀደምት አባቶቻችን የሰሩት ለአገር ያበረከቱት አስተዋጽኦ ትልቅ ነው። ግን ለነሱ የኖሩበትን ቤት ነው የምናቆየው ወይንስ ሞኑሜንቶችን በሚሰሩ በፐብሊክ ስፔሶች ላይ ነው ብናስቀምጥ የተሻለ የሚሆነው የሚለውን ነገርም አንድ ነገር ማሰብ ነው ማስታወሻ ከሆነ። ስለዚህ ቅርስ ስንል ግልጽ የሆነ ክራይቴሪያ ሴት አድርገን የጋራችን የሆኑ እሴቶችን እያስቀመጥን እየጠበቅን ብንሄድ የተሻለ ነው የሚሆነው። ዶክተር ያው ያነሳው የአርባን ዲዛይን ጉዳይ በከፊል ለመስራት ጉዳይ አሜሪካ ኦና ስለነበረን ያደሰችው እኛ ግን ጥግግት ነን የሚለው በጣም ጉንጭ አልፋ ክርክር እንዳለው እኔም አንተም በደንብ እናውቃለን ብዬ አስባለሁ። አሜሪካ ኦና ነበረች አደሰች። እኛ በጣም ተጨናንቀናል እና እናድስ ብለን እንከራከር። አሜሪካን እንድታድስ የገፋት ቀደም ባልናቸው አንዳንዶቹ ላይ መጨናነቅ ነው፣ አንዳንዶቹ ላይ ቆሻሻ ነው የሚገፋው። በእኛ ሁኔታ ግን ከመጠን ያለፈ ጉስቁልናና እርጅና ነው የገፋው። ይሄስ ገፊ ምክንያት ሊሆን አይችልም ነበር ወይ ለእደሳ? ነገር ግን የኛን የእደሳ ስነ ዘዴና የኛን ሞዴል ለየት እንዲል ያደርገዋል በሚለው ብንስማማ በጣም ተገቢ ይመስለኛል። በእኛ ሁኔታ ከተሞቹ ከመጠን በላይ አርጅተዋል። ፊዚካሊ ብቻ አይደለም ያረጁት፣ ሞርፎሎጂም የላቸውም። አሁን የአየር ካርታቸውን ወስዶ ማየት ይቻላል እኮ
በቂ ዶክመንት ይዘናል። አሁን ፒያንሳ ዶሮ ማነቂያ ሞርፎሎጂ ነበረ ወይ ለቱሪስት የሚቀርብ ሞርፎሎጂ ነው ያልቀረለት ብለን መከራከር እንችላለን። አልነበረውም፣ ጠፍቷል፣ መንገዶች ጠፍተዋል። አርኪቴክት ዳዊት ቅድም ሲያነሳ እንደነበረው በአንድ ወቅት የነበሩ ቀጥ ያሉ መስመሮች በሂደት በተደረቱ አንዱ ባንዱ ላይ የተቀጠለ በመጣ ተቆጣጣሪ ባጡ አስተዳዳሪ ባጡ ግንባታዎች ከደረጃ በታች በሆኑ ግንባታዎች ቅርጽ ጠፍቶ ነበር። የቀድሞውን ከተማ ሪቴይል ለማድረግ ለማቆየት በመናደርገው ጥረት ውስጥ የቀድሞውን ህንጻና ቆየ ወይስ ቀድሞ የነበሩትን እሳቤዎች ኪነ ጥበቦች የከተማ ሞዴሎች ሞርፎሎጂዎች ነው ማቆየት ያለብን የሚለው ላይ መነጋገር ያስፈልገናል። አሁን ኮሪደር ልማቱ እያደረገ ያለው አንድ አይነት ምግብ ለማቅረብ ሳይሆን ቀድሞ የነበሩ አስተሳሰቦች ፍልስፍናዎች ሳይቀየሩ ተጠብቀው ግን ደግሞ ከተማ ማደስ ከተማ ማዘመንን ኢንጀክት እናደርግ የሚለው ነው። በሁለት ነገሮች ላይ ግልጽ መሆን ያስፈልጋል። አንደኛ የኛ ገፊ ምክንያት ከሌሎቹ ይለያል። በእኛ ገፊ ምክንያት ግን መታደስ አለብን የሚለው ላይ ብንግባባ ጥሩ ነው። ሁለተኛ ሪቴይን የምናደርገው ሞርፎሎጂውን ነው ወይስ ያረጁ ቆርቆሮዎቻችን ነው የሚለው ላይም ግልጽ መሆን ያስፈልጋል። የከተማውን የቆየ አስተሳሰብና ፍልስፍና ይዞ ማስኬድ ተገቢ ነው፣ ሳይንስ ነው። በዛ ውስጥ ግን ተሸፍነው እርጅናውን ጉስቁልናውን ይዞ መሄድ ያስፈልጋል ወይ የሚለው ላይ ደግሞ ግልጽ የሆነ አይ ቲንክ የሐሳብ መግባባት ይዞ መነሳት ያስፈልጋል። እየሆነ ያለው ከተሞቹ ገጽታቸውን ማንነታቸውን እንዳይለቁ እንዳያጡ መጠበቅ ጥሩ ነው። ይሄ ቦታ ለምንድነው አድዋ 00 የተባለው? ይሄ ቦታ ጥሩ ማሳያ ነው። ሌላ ስም መሰየም ስለማይቻል አልነበረም። ወደ አድዋ የተደረገው ጉዞ አንዱ መነሻ አንዱ ታሪካዊ ዳራ ስለሆነ ነው የቀድሞ ስሙን ይዞ እንዲጠብቅ ያደረግነው። ለምንድነው የአድዋ ጦርነት ዘመን ቅርሶችን በዚህ ስፍራ እንዲኖሩ ያደረግነው? ከአድዋ ዘመን ጀምሮ ካለው ታሪክ ጋር ተቆራኝቶ ዘመን ዘለቅ እንዲሆን ማድረግ ነው። ይሄ ነው ሪቴንሽን በነይታ ነው። አዲስ አበባ በዩኤን ሃቢታት ግምት 60% ያረጀ ነው፣ መታደስ አለበት። አሁን የነካነው በጣም ትንሹን ፓርት ነው። ብዙ የእድሳት ስራዎች አብረው ይጠብቁናል። እዛ ላይ ተደራጅተን ተግባብተን እጅ ለእጅ ተያይዘን እንሰራለን። ሄሪቴጅም ላይ እንደዛው መታየት ይችላል። የመጀመሪያው ነገር ቅርስ ያከራክራል። ዶክተር ይርጳ ያነሳው ሐሳብ አለ። ቅርስ እንዴት ነው መጠበቅ ያለበት ላይ የሚለው ባለሙያዎቹ ራሳቸው ይከራከራሉ። ቅርስ ምንድነው የሚለውም ላይ ይከራከራሉ። ክርክሩ ይቀጥላል። ይሄ በአካዳሚክስና በፖሊሲ ተግባሪዎች መካከል ያለ ውጥረት ተብሎ ነው የሚወሰደው። አካዳሚክስ ላይ ያሉ ሰዎች ቅርስን ለጥጠው ቅርስን ራሱ ከራይትስ ቤዝድ አፕሮች ወይ ከመብት አንፃር ከታሪክ አንፃር ከባህል አንፃር ብሎ ይከፋፈሉበታል። እሱ ሳይንሱ ላይ ይቆይና በእኛ ሀገር ሁኔታ በአዲስ አበባ ሁኔታ ቅርስ እንዴት ነው የሚፈታው የሚለው ሀገራዊ ስታንዳርድ አለ። ከዛ በዘለለ ግን ባለሙያዎች ጋር እንደገና አብሮ መስራት ይቻላል። በነገራችን ላይ ግን በዚህ ውስጥ ደግሞ ተሰውሮ ማለፍ የሌለበት እውነትም አለ። ቅርስ አልተጠበቀም ወይ? ይሄው አራዳ ህንጻ ከፊታችን አለ። ሚሊዮኖች ወጥተውበት የመጀመሪያው ታሪካዊ ህንጻ ነው ተብሎ ሪቴይን ተደርጓል። በዙሪያው ሁሉ ብዙ ነገሮች ሲፈርሱ አራዳን ያቆየንበት ምክንያት ቅርስን የመጠበቅ ስሜት ነው፣ ወይም ደግሞ ያንን ፖለቲካዊ ኃላፊነት መወጣት ነው፣ ሙያዊ ኃላፊነትን መወጣት ነው። የተጠበቁ ሌሎች ቅርሶችም አሉ። በፈረሱ የፒያሳ ቤቶች መካከል የቆሙ 4 ኪሎም የሚቀሩ የሚያዙ አሉ። ከዚህ አንፃር ስንመለከተው ለሁሉም ነገር ስም ሽፋን ከቨር እያበዛንለት የምንሄድበትን ነገር እየቀነሱ ሀገር ደግሞ የምትሻገርበት ነገር ላይ እየተስማሙ ማደስ አይ ቲንክ ተገቢ ነው ብዬ አስባለሁ። እጅግ በጣም አድርገን ነው የምናመሰግነው። ጊዜ ባይገድመን ኖሮ በጣም ሳይንሳዊ ጉዳዮች እየተነሱ ነው፣ የታሪክ ጉዳዮች እየተነሱ ነው። ከምንም በላይ አርኪቴክቶች ከአዲስ አበባ ዩኒቨርሲቲ የመጣችሁ ሁሉ የሰጣችሁን አስተያየቶች እጅግ በጣም ጠቃሚ ናቸው ብለን እናስባለን። እንደዚህ በግልጽነት ስናንሸራሽርና ስናወጣው ስናወራ ስንተነፍስ ብዙ ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። ከ6 ወር በኋላ ያችን ያበበች ያማረች የተዋበች ያንጸባረቀች አዲስ አበባን ለማየት ያብቃን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።